problem with many energy drinks is the quantity of caffeine, sugar, and other ingredients. And then when you stack the effects, ትልቁ ፍረቴ ምንድነው? ኤነርጂ ድሪንክ ሱስ አለው አለው፣ በጣም አለው። እኔ ማንም አልመከረኝም፣ በራሴ ነው። በቃ ጉልበት ይሰጣል። አብዛኛው አበሻም እየጠጣ ነው ያለው። ለየት የሚያደርገው ምግብን እንደ መድኃኒት ነው የሚያዝላችሁ። ለምንድን ነው የቀየረላችሁን ምግብ መናገር የማትፈልጉት? አንድ ሁለት ጊዜ ምን ሆኛለሁ፣ ራሴን ስቼ ወድቄያለሁ። ከሕክምና ዳታ የተነስቶ ከቁመቴ ተነስቶ ይቅርታ ይደረግልኝና የውጭ ሀገር ሰዎች ቢሆኑ በራሳቸው ላይ ይሞክራሉ። በጣም ነው የሚያስፈራው። የዶክተር ምርመራ ሄደሽ ስታረጊ ምን አግኝተውብኝ ይሆን ምን ይሉኝ ይሆን? አይንሽ ላይ ስኳር መጥቷል፣ ፋቲ ሊቨር አለብሽ፣ ኮሌስትሮል አለብሽ፣ ስኳር አለብሽ። እስከ ዛሬ መኖሬን ራሱ አላቅም ነበር። ምንድነው ያረኩት ስተት? ወይስ እርግማን ያለብኝ? ወይስ ምንድነው? በዘር ነው? ከምንም በላይ ደግሞ የመድኃኒት ባሪያ ሆነን ከምንኖር የምግባችን ባሪያ ሆነን ብንኖር የተሻለ። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። እናንተስ እንደምን አላችሁ? እንደምታውቁት በዚህ ቻናል ላይ በጣም በብዙ መንገድ ይጠቅመናል ያልነውን ምናልባት ህይወታችን ውስጥ መልስ ያጣንላቸው ነገሮች የተለያዩ ሰዎች ቀርበው የህይወት ልምዳቸውን ለኔ ጠቀመኝ ይሄ ነው፣ እናንተ ምናልባት ልክ እንደኔ ስትቸገሩ የኖራችሁ ሰዎች አላችሁ። ስለዚህ እንደኛ ዘላለም ከምትቸገሩ የኔን መንገድ ተመልከቱና ተማሩበት። ሁላችንም አንድ ላይ አብረን በችግሩ ማለፍ አይኖርብንም። የኛ የችግር ማለፍ የአንዳችን በቂ ነው በሚል ብዙ ሰዎች መልካምም ይሁን የተጎዱበትንም ይሁን የተጠቀሙበትን በዚህ ቻናል ላይ መጥተው እንደሚያካፍሉ የሚታወቅ ነው። ሌሎቻችሁም እንደዚህ አይነት አስተማሪ ታሪክ አለን የምትሉ በዚህ ስክሪን ላይ በምተውላችሁ ኢሜል ጻፉልኝ፣ ለኔ ምላሽ እሰጣለሁኝ በፍጥነት። ደስ ይለኛል አብረን ብንማማር። የዛሬ እንግዳችንም ከህይወቴ ብዙ ሰው ተምሮ አንድ ሰውም እንኳን ህይወቱን ሊያተርፍ ይችላል ከኔ መማር የሚችሉት ነገር አለ ስላለችን ወደዚህ ጋብዘናታል። እስከ መጨረሻ አብራችሁን ቆዩ። ለቤታችን አዲስ የሆናችሁ ሰብስክራይብ ብታደርጉና ቤተሰብ ብትሆኑ ትጠቀሙበታላችሁ። ሌሎቻችሁ ደግሞ እንደ ሁልጊዜው ላይክ በማድረግ ይህን ቪዲዮ ሰው ጋር እንዲደርስ አግዙን ለማለት ነው። በጣም አመሰግናለሁ። እስከ መጨረሻ አብራችሁን ቆዩ። ወርቂቱ ስላየውሽ በጣም ደስ ብሎኛል። ወደዚህ ወደኛ ቻናልም ስለመጣሽ በጣም ነው የማመሰግንሽ። እንኳን ደህና መጣሽ። እኔም አመሰግናለሁ ኪድዬ፣ እዚህ ፕሮግራምሽ ላይ ስለጋበዝሽኝ ከልብ ከልብ አመሰግናለሁኝ። እኔ ወርቂቱ እባላለሁ። የምኖረው ኖርዌይ ነው። ከዚህ በፊት ሚዲያ ላይ ባልወጣም ዛሬ ግን አንድ እውነት ሚዲያሽ ላይ እንድመጣ አነሳስቶኛል። ይህም በህይወታችን ዙሪያ ለሁላችንም ይመለከተናል በሚል ህሳቢ ነው። አንቺ በጣም አመሰግናለሁ። እኔም ያንን ወስነሽ ቀላል አይደለም ሰው የራሱን የህይወት ተሞክሮ ራሱን አውጥቶ ሚዲያ ላይ፣ በዛ ላይ ደግሞ ሚዲያ ልምድ የሌለው ሰው ራሱን አውጥቶ ከኔ ምን አለበት ሰው ቢማር፣ የኔ ክብር የኔ ሚስጥር ምን ችግር አለው ብሎ ራሱን አሳልፎ ሲሰጥ ይሄ ትልቅ መሰጠት ነው እና ለዛ በድጋሚ አመሰግንሻለሁ። እንግዲህ እንዳጫወትሽኝ ፎቶዎችሽን በውስጥ እንደላክሽልኝ ከዚህ በፊት የሰውነት ክብደት መጨመር በጣም ያሳስብሽ እንደነበረ፣ ከሰውነት ክብደቱ መጨመር ባሻገር ደግሞ ተያይዞ የመጡ የተለያዩ ህይወትን አደጋ ላይ ሊጥሉ የሚችሉ የተለያዩ ህመሞችም አብረው እንደመጡ ነግረሽኛል እና እስቲ ወደዛ ንግባና እንዴት ነው የሆነው? ከኢትዮጵያ ጀምሮ ነው ወይ ህይወት? አንዳንድ ጊዜ ብዙዎቻችን በተለይ ከሀገር ስንመጣ ቀጫጭኖች ነን ብዙዎቻችን እና የሆነ ጊዜ ላይ ሳናስበው ነው የምግብ የአየር የስትረሱ ተደማምሮ ስንቀየር ራሱ አይታወቀንም። እና እስቲ ንገሪን ስለ አንቺ፣ እንዴት ነበረ የህይወት መቀየር ያጋጠመሽ? ያ እውነት ነው። ከሀገሬ ወደዚህ ሀገር ስመጣ 60 እና 59 ቤት ነበርኩኝ። ቀጭን ነበርኩኝ። በጣም ቀጭን የሚባል ሰው ነበርኩኝ። እውነት ነው። በአጋጣሚ የመጀመሪያ ልጄን ስወልድ ነው
ሙሉ ለሙሉ ህይወቴ ተቀየረው ማለት እችላለሁ። ውፍረቱ የመጣው ያኔ ነው። እቀንሳለሁ ስል በዛው ጭራሽ እየጨመርኩ ነው የሄድኩት። እየጨመረ ነው የሄደው እንጂ ኪሎ እየወረደ አልሄደም። ከወለድኩ በኋላም ኪሎ በጣም እየጨመረ ነበር የመጣው። በሚቀጥለው ልጅም ሲወልድ የበለጠው ነው ኪሎ የጨመረ። በዛው ነው ኪሎ ጭማሪ ወዲያውኑ ነው ወደ 80 ቤት የገባሁት። በ4 ዓመት ልዩነት 26 ኪሎ የተጨመረው ቀላል አልነበረም። ሁለቱንም ልጆችን ከወለድኩ በኋላ ኪሎዬ ወደ ላይ እንጂ ወደ ታች አይሄድም ነበረ እና በጣም ያሳስበኝ ነበረ ኪሎዬ እና ለምንድን ነው የሚጨምረው እያልኩኝ በጣም አስብ ነበረ። ብዙም እንትና እሄዳለሁ ያንን ያህል ወክ አላደርግም። በፊት ድሮ በጣም ወክ አደርጋለሁ፣ ሮጣለሁ። ስታዲየም ገብቼ ሁሉ ሮጥ ነበር በፊት ከመውለዴ በፊት እና ልጅ ከመጣ በኋላ ግን ያው ሙሉ ለሙሉ አእምሮዬ ወደ ልጆቼ ነው የሄደው። እውነት ለመናገር ስራ ነው፣ ልጆች ነው፣ ትምህርት አለ፣ ልጆቹን ማሳደግ አለ እና ያ ተጨመረ። ስራም አለ። እንደገና ደግሞ መኪና መጣ። ትልቁ ራሴን የምከሰው መኪና ነው። ለሁሉም ሰው ልመክር የምፈልገው መጣን መኪና ተያዘ። መኪና ከተያዘ ከመኪና ወደ ቤት ነው፣ ከመኪና ወደ ስራ ነው። ትኩረታችን ልጆቻችን እና ስራዬ ላይ ነበር እና በዛ ነው ውፍረት የጨመረ። ውፍረት እስከ 2016 ኃይለኛ ውፍረት ነበረኝ። ያ በዛ እንዳለ መቼ ነው የምቀንሰው እያልኩኝ በጣም በማሰብ ላይ በስትሬስ ነበረ። ለምን እንደዚህ እስከ መቼ? አንዳንድ ነገሮችን አደርግ ነበር። አሁን ነው ከዶክተር ላይ እየተማርኩ ስመጣ ስህተት እንደነበረ ያወቅኩት እና ምንድነው ሙቅ ውሃ ጠጣለሁ። ሎሚ በውሃ ይባላል። ምንም አላመጣልኝም። ፕሮቲን ሼክስ ተባለ፣ እሱንም ጠጥቻለሁ። ምንም ልቀንስ አልቻልኩም። ብቻ እንደዛ እያልኩኝ የተወሰነ ጊዜ ቆየው። ያ ደግሞ ሳያንስ 2016 ላይ ጭራሽ የህይወት መቀየር መጣ። ያ ማለት በራሴ ላይ ሌላ በሽታ መጣ ማለት ነው እና ያ ማለት ምንድነው ወደ ስኳር ተቀየረ። ከውፍረትም አልፎ ወደ ስኳር መጣ። መጀመሪያ አካባቢ ስኳሩ ሲነገረኝ ያንን ያህል ለስኳሩ እኔ ቦታ አልሰጠሁም ነበረ። ምክንያቱም ምንም አይዲያ አልነበረኝም። ተጠንቀቂ ትለኛለች ዶክተሬ፣ ግን ትኩረት አልሰጠሁም። 2017 ላይ በጣም አሞሻል የሚል መልዕክት ደረሰኝ እና እንዲሄድ እሷ ጋር ዶክተሬ ጋር እንዲሄድ ተጠራ። ምንድን ነው ስባል ስኳርሽ በጣም ሄደዋል እና ስላት እናማ በቃ ኮርሱ ሰጂ አለችኝ። ምን አይነት ኮርስ ነው የምወስደው ስላት የምግብ ኮርስ። ኦኬ ሄድኩኝ። ምንም ያየሁት ነገር የለም። በቃ ስኳር አቁሙ ነው፣ ስኳር አቁሙ፣ አትክልት ነገሮች ላይ አትኩሩ ነው። እሺ አተኮርኩኝ። ምንም ያመጣሁት ለውጥ አልነበረኝም። ቀጠለ። ምንም ስኳሪ ወደ ላይ እንጂ ወደ ታች አይሄድም ነበር እና ሁሌ በየ3 ወሩ ቼክ አደርጋለሁኝ። ይጨምራል እንጂ አይቀንስም። ውፍረቴም በዛው ልክ እየጨመረ ነበር የሚሄደው እና ወደ 87 ኪሎ ደረስኩኝ። ከዛ ይህ ነገር ምንድን ነው ለምን ስላት ስትሬስ አለሽ አለችኝ። ኦኬ ታዲያ ምንድን ነው የማደርገው ስላት በቃ ምግብ ቀንሽ። ከዛ ደግሞ ወደ ምግብ ኮርስ ላከችኝ። ያሳየኝኝ ምግብ አሁን ዶክተር ከምናገረው ጋር ሰማይና ምድር ነው። ኦኬ ይሄንን እንደዚህ ሰርሰሽ ትበያለሽ፣ ይሄን እንደዚህ ታደርጊያለሽ። ይሄ እኮ ኖርማል ነው፣ ምንም የተለየ ነገር የለውም ለኔ እና እቤት ውስጥ ነው። በአጠቃላይ እኔ ምን አይነት ምግብ እንደሆነ ልትነግሪኝ ትችያለሽ? ምናልባት ሰዎች ላይክ እሷ ያሳየችሽ ማለት ዝርዝሩን ባይሆን እንኳን ላይክ
ያሳየችኝ ምግብ ምን መሰለሽ? ሀብረ ግሪን ወይም በአማርኛ እንደ አጃ የተከካ ገብስ፣ እሱ ተልባ እና ይሄ ጥራጥሬ የዱባ ፍሬ የሚመስለው 4 አይነት እና እንትን እሱ ተጨምሮ አንድ ላይ በማር እና በኦሊቭ ኦይል ታሽቶ አንድ ላይ ይታመሳል። እሱ በምንድን ነው የሚበላው? በያጎርት። ይሄን ለቁርስሽ አለችኝ። እሺ አልኳት። ሰራው፣ መስራት ጀመርኩ። አብሬ አሰራው። ጥቁር ዱቄት ገዝተሽ ቤት ውስጥ ዳቦ መጋገር አልችልም። ሞክርኩኝ፣ ምንም ለውጥ አላመጣልኝም። ለእኔ መጨረሻ ላይ ተውኩት፣ አልቀጠልኩበትም። ምክንያቱም ሄዶ ሄዶ ለእኔ ምንም ያመጣልኝ ለውጥ አልነበረም። ተውኩኝ፣ በቃ ተውኩት እስከ መጨረሻ። ሁሉንም ነገር ርግፍ አድርጌ ተውኩኝ። ምክንያቱም ያመጣሁት ለውጥ ምንም ነገር የለም። በየ3 ወሩ ሄዳለሁ፣ ቼክ አደርጋለሁ። አንድ ጨምሮ አገኛለሁ በሄድኩ ቁጥር እና ከዛ ተውኩኝ፣ ትቻለሁ አልኳት። ከዛ ትሬኒንግ ጀመር ያለችኝና ራሷ ላከችኝ ትሬኒንግ ቦታ። እሺ አልኩኝ። ፊዚዮቴራፒ ሂጂ አለችኝ። ፊዚዮቴራፒ ሄድኩኝ። ምንም የጠቀመኝ ነገር የለም። በኋላ በቃ እሺ አልኩኝ፣ ተውኩኝ። ከዛ መጨረሻ ላይ ግን ምን ወሰንኩኝ ለራሴ 2020 ላይ በቃ ትሬኒንግ መጀመር አለብኝ አልኩኝና ከትሬኒንግ አስተማሪ ጋር ተነጋገርኩ። ከሱ ጋራ በየወሩ እየከፈልኩኝ ለሱ አብሬው መስራት ጀመርኩ። 1 ኪሎ ቀነስኩኝ። ከዛ ደግሞ ከ1 ኪሎ መቀነሱ ብቻ ሳይሆን ምን ጀመርኩኝ? ፕሮቲን ሼክስ እየገዛው መጠጣት ጀመርኩ። ፕሮቲን ሼክሱ ደግሞ ምንድን ነው ያደረገው? ስኳሬን የባሰ ወደ ላይ ወሰደው። ከዛ በቃ ግራ ገባኝ። ምንም እንትን መዳኛ የሌለው ነገር ስለሆነ ለምንድን ነው የምደክመው? በቤተሰቤ ስኳር ታምም ያለው የምል ሰው ሰምቼ አላውቅም። ለምን እንደዚህ ሊሆን ቻለ? ብቻ እንደዛ እያልኩኝ በቃ ተውኩኝ። ትሬኒንጉንም ተውኩኝ። በራሴ እየሄድኩ ብቻ አንዳንዴ እሰራለሁኝ። ሌላ በቃ ምንም ነገር። ከዛ እንደዛ እያለን 2022 ላይ ነው እህቴ መታ ነበር እዚህ እና በጣም አዘነች ስታይኝ። ያ ሰውነት ምን ሆኖ ነው እንደዚህ ሆንሽ? ከኢትዮጵያ ከወጣሁ በዚህ አጋጣሚ በጣም ረጅም ጊዜ ሆኖኛል እና 99 ነው ከኢትዮጵያ የወጣሁት። አረብ ሀገር ነበርኩኝ። በአረብ ሀገር አጋጣሚ ሆነ ነው እኔ ወደ ኖርዌይ የመጣሁኝ እና ምን ሆነሽ ነው እስከዚህ ድረስ አለችኝ። አላቅም በቃ ስትሬስ ነው ይመስለኛል አልኳት። ያኔ እሷም አየችው የስኳሩ ጭንቀትም እንዳለብኝ አየች። በጣም አዘነች። በኋላ በቃ እንደዛ እያለን እስቲ ቆይ አለች። ባለቤቷ ምን አለኝ? ፕሮቲን ሼክስ እየተጠቀምሽ እንዴት ስኳር ይቀንሳል ብለሽ ታስቢያለሽ አለኝ። አይ አሪፍ ነው አሉኝ እኮ ስለው ማን ያለች ስለ አይ ትሬኒንግ አስተማሪ ሳይሆን ይሄንን የምትሸጠው ሴት እንትን ቡቲኮ ባለ ቡቲከሯ ብላኛለች ስለ አቁሚ፣ ይሄ ላንቺ አይሆንም አለኝ። ከዛ ማቆምም አልፈለኩም። ቆንጆ ነው፣ ጉልበት ይሰጥሻል፣ ኃይል ይሰጥሻል፣ ትሰሪያለሽ። ለስራ ምንም እንትን አይልም እሱና በዚህ አጋጣሚ ሳልነግርሽ ያለፍኩት ለሰውነቴ ትልቁ ፍረቴ ምንድነው? ኤነርጂ ድሪንክ በጣም ተጠቃሚ ነበርኩኝ። በጣም ስበዛ ተጠቃሚ ነበርኩኝ ኤነርጂ ድሪንክ። እሱም በጣም እጠጣ ነበር፣ በተለይ ስራ በነበርኩበት ሰዓት ላይ። ያኔ ስለ ራሴ ሳይሆን በቃ እንዴት ሁሉንም ጨራርሼ ወደ ቤቴ እገባለሁ ምለው ነገር ስለነበረ ኤነርጂ ድሪንክ በጣም ኃይል ይሰጣል። እሱም በጣም እጠቀም ነበር እና ያ ነበረ አንዱ ትልቁ ለእኔ የስኳሩ ማባባሻ ይሆናል። ስለ ኤነርጂ ድሪንክ አንስተሻል። በአሁኑ ሰዓት ልጆቻችን ሳይቀሩ ኤነርጂ ድሪንክ በጣም ይጠቀማሉ። እኔ ለምሳሌ እኛ ቤት ክልክል ነው
ለምን ስታዩ ራሱ እኮ የዋርኒንግ ነገር አለው፣ ያስፈራሻል። እንደውም አንድ ጊዜ የሆነ ሰው ሲናገር በመጠጥ በፈሳሽ የተዘጋጀ ጫት በሉት ብሎ ሲናገር ሰምቻለሁ። እና እስቲ ንገሪኝ፣ ምንድን ነበር ስሜቱ? እየቀኑ ነበር የምጠጪው? አውቃለሁ ብዙ ኢትዮጵያውያን ብዙ ኤርትራውያን ንቅት ብለው ሌሊት በተለይ የሚሰሩ ከሆነ ይጠቀሙበታል። እና ምን ነበረ ያመጣልሽ ለውጥ? ስትጠቀሚው ምን አይነት ስሜት ነበረው? እስቲ ንገሪኝ። ትክክል፣ በጣም ያነቃል። እውነት ነው። በሰዓቱ 2 ስራ ነበር የምሰራው። ጠዋት 5 ሰዓት ከቤት እወጣለሁኝ። እስከ 2 ሰዓት ድረስ አንደኛውን ስራ እሰራለሁ። 2 ሰዓት ደግሞ በዛው ወጣና አያይዤ ወደሚቀጥለው ስራ እሄዳለሁ። ወደሚቀጥለው ስራ ሲሄድ ወደ ቤት አልመጣም። በዛው ነው ስራ የምሄደውና ያኔ ምን ገዛለሁ? 2 ኢነርጂ ድሪንክ ገዝቼ አንዱን እየጠጣሁ አንዱን ቦርሴ ውስጥ አድርጌ እሄዳለሁ። በጣም ያነቃሻል፣ በጣም ያነቃሻል። ምንም አይነት ድካም አይሰማሽም። ንቅት ብለሽ እንድትሰሪ ያደርግሻል። እና ስራዬን ጨርሼ ቤት የምመጣው 23 ሰዓት ነው። አስቢ፣ 23 ሰዓት መተሽ ልጆች ተኝተው ነው የሚጠብቁት። የነገ ጠዋት የልጆች ልብስ አለ። ጠዋት ተነስቶ ደግሞ ለልጆች ቁርስ አዘጋጅቶ መጥበክሴ አዘጋጅተሽ ለልብሳቸውን አዘጋጅተሽ ደግሞ ለሚቀጥለው ጊዜ ደግሞ ትሮጫለሽ። እና ያ ሁሉ ጉልበት የሆነኝ ምንድነው? ኤነርጂ ድሪንክ። ሱስ አለው፣ በጣም አለው። በጣም ሱሱ ነበረኝ። እስከ 2019 ድረስ በጣም ጠጣው ነበር። ምን ያህል አደገኛ ነው ብለሽ ታስቢያለሽ? በጣም ከባድ ነው። አሁን ሁሌ እምላለሁኝ ለልጆቼ እና አይጠጡም ልጆቼ። እሱ ለልጆቼ ብቻ ሳይሆን ለሁሉም ሰው ላለሁ አቁሙት ይሄን ነገር። ለዚህ የዳረገኝ የሱካሩ መንስኤ አንዱ፣ የውፍረቱ መንስኤ ለእኔ የመጣው አንዱ ከዚህ ነው። ከወለድሽ በኋላ ነበር የምትጠቀሚው? ከወለድኩ በኋላ ነው። አዎ ከወለድኩ በኋላ ነው። ስራም ትምህርትም ሁሉም ነገር አንድ ላይ ነበረ። ማርች ላይ ነበር የመጣ ነው። 2009 ላይ ስንመጣ ትምህርት ሊያልቅ 3 ወር ብቻ ነበር የቀረው እና እንደ አዲስ ኦገስት ላይ ነበረ ትምህርት ቤት መጀመር የነበረብኝ እና ያ ትምህርት ቤት እየሄድኩ ስራም ጀመርኩኝ። በመሀል ደግሞ ያው እርግዝና መጣ። እርግዝናም ኖሮት ስራ መሰራለሁ፣ ትምህርት ቤትም እሄዳለሁ እና ሁሉንም ለማከናወን ደግሞ ጉልበት ያስፈልግሻል። ታውቂያለሽ እርጉዘኖች ምን ያህል እርግዝና ከባድ እንደሆነ። እንቅልፍ ይልሻል፣ ክፍል ውስጥ እንድትተኝ ያደርግሻል። እና ያኔን ሲያነቃኝ የነበረው ምንድነው? ኤነርጂ ድሪንክ። ሆነሽ ግን አጠጭም ነበር? እጠጣ ነበር። ምንም አልመሰለኝም፣ ምክንያቱም እንትኑ አልነበረኝም ከዛ በፊት። ከዛ መሀል ላይ ነው አረ ይሄ ነገር በቃሽ ብሎ ስለኝ ባለቤቴ አቆምኩኝ። ልወልድ አካባቢ መጀመሪያ። ከዛ መሀል ላይ አቆምኩኝ፣ ተውኩኝ። ሁለተኛ ልጄን እስከወለድኩ ድረስ አቆሜው ነበረ። ከዛ ደግሞ ትምህርት ጨረስኩኝ። ትምህርት ጨርሼ ሁለተኛ ልጄን እንደወለድኩኝ ወደ ስራ ነው የገባሁት። ያኔ በጣም 2 ስራ ጀመርኩኝ። አንዴ ጠዋት፣ አንዴ ከሰዓት። ልጅ የሚይዝልኝ ሰው አለ። ከዛ ደግሞ ተመልሶ ባለቤቴ ይመጣል። የተወሰነ ሰዓት ሌላ ሰው ነው የሚይዝልኝ። ከዛ ባለቤቴ ይመጣና ይቀበላቸው እና እኔ ሁለቱንም ስራ ጠቅልዬ እሰራለሁ። 13 ሰዓት 15 ሰዓት እሰራለሁ በቀን። በሳምንት ቀን ትሰሪያለሽ? በቀን ሙሉውን ሳምንት። እንዲህ ልጆችንስ አታገኛቸውም? አላገኛቸውም። በጣም አስቸጋሪ ነበር እና በኋላ በቃ የምንገናኘው ከልጆች ጋር ቅዳሜና እሑድ ብቻ ሆነ። አትሰሪም ቅዳሜና እሑድ? ቅዳሜና እሑድን አልሰራም። ከሰኞ እስከ ዓርብ ግን ሙሉውን መደዳውን እሰራለሁኝ እና ከዛ 2019 ላይ የማታውን ስራ አቆምኩኝ። አንደኛውን ስራ አቆምኩኝና ወደ 100% ብቻ እንትን አልኩኝ። በኋላ ላይ በቃ ስለራሴ በጣም ማሰብ የጀመርኩት ከዛ በኋላ ነው። ሙድሽን ሳይቀያይረውም እንደዚህ አይነት ኤነርጂ ድሪንኮች ውስጣቸው የተለየ ነገሮች ስላሉበት ዝም ብሎ ኤነርጂ አይሰጣሽም አይደለም?
የሆነ ነገር አድርጎ ነው ኢነርጂ የሚሰጠው እና ነው። እኔ እንትኑ በቃ ያኔ ምንድነው ስራ ስለምሰራ እኔ ስራ ሰራለው። ሁለቱንም እንዳልኩሽ ቀላል እጠቀማለሁ። ከሁለት ሰዓት በኋላ ያለውን ስራ ስሄድ እጠቀማለሁ። ከዛኛው ስራ 100% ሰርተሽ ወጥተሽ እንደገና ሁለተኛ ስራ 100% ለመስራት ስትሄድ በጣም ይደክምሻል። በጣም አሰልቺ ነው እና ለዛ ምን እንጠቀማለሁኝ ምሳ ከምበላ ይልቅ ኤነርጂ ድሪንኩን ገዝቼ ጠጥቼ ቢሄድ ይቀለኛል። ማን የመከረሽ? ማለት ማን ነግሮሽ ነው ወይስ በራስሽ ነው ያወቅሽው? እኔ ማንም አልመከረኝም፣ በራሴ ነው። በቃ ጉልበት ይሰጣል። አብዛኛው አበሻም እየጠጣ ነው ያለው። ጉልበት ይሰጣል፣ ኃይል ይሰጣል ሲባል ሰማው። መጀመሪያ ላይ አየሁ፣ ኦኬ ጥሩ ነው፣ ጉልበት የሚሰጥ ከሆነማ በቃ ለምን ስራ እየሰራ አይደል? ለምን በዛ ነው። በጣም ግን በጣም ከባድ ነው። ለማንም አልመክረውም። ዛሬም ቢሆን ማንም ሰው እንድጠጣ አልመክርም። አይደለም ለልጆቻችን፣ ለአዋቂም አልመክረውም ስላለፍኩት። መጠጥ የሚባል ነገር፣ አልኮል ነገር አልጠጣም። እንዴት አወቅሽ እሱ እንደዚህ ጤናሽን እየረበሸው መሆኑ? ስራ አቆምኩኝ፣ የማታ ስራውን ሳቆም ወደ ራሴ ትኩረት ማድረግ ጀመርኩኝ። ከዛ ልክ እሱን ላለመጠጣት ሲሞክር በቃ ሱስ አለ አይደለ? የሆነ እንትን አምጪ ይልሻል። አዎ በቃ በጣም እንትን ይልሻል። እና እንደ ይሄ ነገር ምንድነው? ለምን ከመቼ ወዲህ እኔ ለምንም ነገር ሱስ የለኝም ለምን የምለው ነገር ጭንቅላቴ ላይ ይመላለሳል። እና ልተወው ፈልጋለሁ፣ ግን ደግሞ ሄጄ እገዛለሁ። ከዛ አንድ ቀን በቃ ባለቤቴ ምን አለ፣ ይሄ ለህይወትሽ አደገኛ ነው፣ አቁሚ፣ ቁጭ ብለሽ አስቢ፣ ወስነሽ 3-4 አስቢበት አለኝ። ደግመሽ ደጋግመሽ አስቢበት፣ አቁሚ አለኝ። ከዛ ኦኬ ትክክል ነህ አልኩት። በቃ ወሰንኩት። ያ ሰዓት ምን መጠጣት ጀመርኩኝ? ንስካፌ በወተት። ያን ሰዓት በዛ ቀየርኩኝ። ልክ እንደዛ አይነት እንትን ሲሰማኝ እመጣና ወተት አፈላና ንስካፌ አብዝቼበት እጠጣለሁ። ከዛ እንደዛ እያልኩ ብቻ ሰው ራሱን ያታልላል፣ ራሴን እያታለልኩኝ መምጣት ጀመርኩኝ። ከዛ እየተውኩ መጣሁ። ተውኩኝ። ከዛ በቃ እንትን አልኩኝ። አሁን እንዴት እንደሚያስጠላኝ ሳየው፣ እንኳን እንዴት እንደምቀፈኝ ሳየው፣ አይደለም ገዝቼ ልጠጣ ሳየው፣ ሰው ይዞት የማውቃቸው ልጆች ይዞት ካዩት በእናታችሁ ድፉ ብዬ ተቀብያቸው ደፍቼ ነው የምሄደው። ለምን? በጣም ከባድ ስለሆነ፣ እኔ ስለተጎዳሁበት ሌላው እንዳይጎዳበት ነው። እና እንደዛ እያልኩኝ 20 ድረስ ደረስን። እንደዛ እያልኩኝ በቃ ትሬኒንጉም ቀጠልኩ። ምንም አላመጣልኝ፣ ውጤት አልመጣለ። በቃ እንደዛ እያልኩኝ ብቻ 2022 እህቴ መጣች፣ አየች፣ አዘነች፣ ሄደች። በርስተሽ ትሬኒንግ ስሪ፣ የሆነ ነገር አድርጊ። ጭራሽ ደግሞ የትልቁ ነገር ደግሞ ምን መጣ? ጭንቅላትሽ ውስጥ ከጀርባ ውሃ አለ አሉ እና ኦፕሬሽን መሆን አለብሽ አለችኝ። በምን ምክንያት ስላት አላቅም ስላት፣ አዎ። ከዛ በቃ አንድ ሙሉ ቀን ዳታ ላይ ዋልኩኝ፣ ስለሱ ሳነብ ማለት ነው። ኦፕሬሽንስ ባደርግ ምን ያህል የመዳን እንትን ምን ያህል ነው? ለምንድን ነው ስላት፣ ኃይለኛ ራስ ምታት አለኝ፣ ኃይለኛ ራስ ምታት አለኝ። ለምንድን ነው ስላት፣ ራስሽን የሚያምሽ እሱ ነው አለችኝ። ከዛ አየው ዳታ ላይ ማጓጉል ላይ ገባ፣ አነበብኩኝ። 50% ነው። ከዛ ተስፋ ቆረጥኩኝ። አንድ ብለሽ ያዥልኝ እንግዲህ እዚህ ጋር ስኳሩ እንዳለ ሆኖ ማለት ነው። ከዛ አይ ኦፕሬሽን አላደርግም አልኳት። 50% ብቻ ስለሆነ እኔ እንዳየሁት 50% ብቻ ስለሆነ የመዳን እንትኑ ተይው። ከዛ በቃ የመጨረሻ አንድ መድኃኒት አለ፣ እሱን እየወሰድኩኝ መተኛት ጀመርኩኝ። እሱን ወስዳለሁ፣ ገባለሁ፣ እተኛለሁ።
ስራ እየቀነስኩ መጣሁ። ጭራሽ አንዱኛውን ስራ እሰራለሁ፣ እመጣለሁ፣ ተኛለሁ። በኋላ በቃ እንደዛ እያልኩኝ እየታገልኩኝ ብቻ 3 ዓመት አለፈ ማለት ነው። በአጋጣሚ 2025 ላይ ነው እንግዲህ ራስ ምታቱ እንዳለ ሆኖ ራስ ምታቱ እንዳለ አለ። እሱ ብቻ ሳይሆን ደግሞ ምን ተጨመረልኝ? ኮሌስትሮል ተጨመረልኝ። ኃይለኛ ኮሌስትሮል አለሽ። ምንድነው ኮሌስትሮል ስላት በውስጥሽ የተጠራቀመ ኃይለኛ ፋት አለ። እሺ በምንድነው የምጠፋው? መጥፊያ የለውም። እሺ ምንድነው የማደርገው? ዘይት ቀንሺ፣ ቅባት ቀንሺ። እኔ እኮ ያን ያህል ቅባት አልጠቀምም። አዎ ትጠቀሚያለሽ፣ አቁሚ። እሺ ምንም ያቆምኩት ነገር የለኝም። ትንሽ ዘይት ነው የምጠቀመው ኦሊቭ ኦይል ነው፣ ግን ዘይት እጠቀማለሁ። ሩዝ በጣም ተጠቃሚ ነኝ። በዚህ አጋጣሚ ነጭ ሩዝ፣ ላዘኛ፣ ለእንጀራ ያን ያህል ቦታ የለኝም። ለሩዝ ግን ትልቅ ቦታና ትልቅ ክብር አለኝ እና ገዳያችን ነው እሱም ቢሆን እና እሱን ለማቆምም አልፈልግም። እሱ ነው ምግቤ፣ በላለው። እንጀራ አቁሚ ብሉኝ ይቀለኛል። እየተመገብኩኝ እዚህ ደረስኩኝ። ምንም ያመጣሁት ለውጥ የለም። ከዛ እያልኩኝ የግዴታ መድኃኒት መጀመር አለብሽ አሁን አለችኝ። የምን መድኃኒት ስላት የኮሌስትሮል መድኃኒት። ምንም ምርጫ ስለሌለኝ ጀመርኩኝ። እሱን ሲጀምር ደግሞ በኃይለኛው መታመም ጀመርኩኝ። እንዲህ ቁጭ ብለን ከጓደኞቼ ጋር አረ ይሄ ግማሽ ሰውነቴ ከዚህ ጀምሮ እስከ ታች እግሬ ድረስ ያመኛል እና ቀንም ሌሊትም ያመኛል። ምንም እረፍት የለውም እና ለምን እንደሆነ አላውቅም። እኔ ግማሽ ሰውነቴን ያመኛል። ደም ግፊት ነው አላውቅም ስላቸው ምን አለችኝ? አንድ ጓደኛዬ የኮሌስትሮል መድኃኒት ትወስጃለሽ አለችኝ። አዎ ስላት እሱ ነው የሚያሳምምሽ አለችኝ። ምን ስላት አዎ እሱ ነው የሚያሳምምሽ፣ ዶክተርሽ ጋር ሄደሽ ጠይቂያት አለችኝ። ኦኬ አልኩኝ። ሄድኩኝ። ያሳምማል ወይ ስላት አዎ አለችኝ። እና ለምን ሰጠሽኝ ስላት እቀይርልሻለሁ በቃ እሱ ካመመሽ አለችኝ። በእርግጥም እሱ መድኃኒት ሳቆም ህመሙ ቆመ። ኮሌስትሮሉ ግን ወደ ላይ እየሄደ ነው። አሁን እሺ አልኩኝ። መድኃኒት እሱን ቀየረችልኝ። እሱ ደግሞ ሲቀየር ምን መጣ? የጉሮሮ መድረቅ፣ ሌላኛው መድኃኒት ደግሞ። ከዛ በቃ ግዴታሽ ነው መውሰድ ግድ ነው አለችኝ። ማቆም አትችይም አለችኝ። ካለበለዛ ትንሽ የጓጓሉ ነገሮች ልብሽ የመቆም እንትኑ በጣም ቅርብ ነው አለችኝ ደግሞ። ከዛ በቃ ምንም ሳልፈልግ መውሰድ ጀመርኩኝ። እሱን እየወሰድኩ ደግሞ እያለ በድንገት ወደ ሌላ ሆስፒታል ላከችኝ። በድንገት ለምን ስላት ሂጂና እዛ ሄደሽ የምትታዩ ምርመራ ካሜራ ያዩሽና እንትኑን ይልኩልኛል፣ እዛ ሂጂ አለችኝ። ሄድኩኝ። አንትራሳውንድ ተነሳው፣ አዩኝ። ጉበትሽ እንዳለ ፋቲ ሊቨር እንትን ብሏል አለ ዶክተሩ። ኃይለኛ ፋቲ እንትን አለሽ፣ ፋቲ ሊቨር አለሽ፣ ወደ ማበጥ እየመጣ ነው ስለኝ በጣም ነው የደነገጥኩት። በጣም ደነገጥኩኝ። እንዴት ነው አሁን የሆነ ነገር የምትባንኙ ነገር የለም። በቃ በጣም እንትን አልኩኝ። ከዛ መጣሁኝ፣ አለቀስኩኝ። እንደ ጌታ ሆይ ምንድነው ይሄ ሁሉ በእኔ ላይ የሚሆነው? ለምንድን ነው አልኩኝ። በቃ ለምን መደራረብ አመጣ? አረ አባቴ አምላኪ ሆይ ባክህን በቃ ወደ አንተ ወደ መድኃኒት ምራኝ። እኔ ምንም አውቀው ነገር የለኝም። በቃ እንደዛ ነበር ስጸልይ የነበረውና አረ ይኸው አምላክ ሆይ አንተ በቃ ወደ ማዳኛ መንገድሽ ይሄ ነው ወደምትለኝ መንገድ ምራኝ። ይሄን ነበር እያልኩኝ ስጸልይ የነበረው እና አጋጣሚ እንደዚሁ ከእህቴ ጋራ እህቴ
ቪዲዮ ትልክልኝና 2025 መጀመሪያ ላይ ነው የዶክተር ቤሪን ቪዲዮ ትልክልኛለች። ናንዬ ይሄንን ቪዲዮ እዩ እና እስቲ እናውራበት አለችኝ ማለት ነው። ኦኬ አልኳት። ሁለት ቪዲዮዎች አየሁኝ። ከየት አመጣሽው ቪዲዮውን ስላት አይ እያየን ነበር እና ምናልባት ይጠቅምሻል ብዬ ነው አለችኝ። ከዛ እሺ አልኩኝ፣ አየሁኝ። ከዛ በቀጥታ ስልካቸውን አገኘሁኝ፣ ደወልኩኝ። ከዛ መቅዲን አናግሪያት አሉኝ እሳቸው ዶክተርም። ከዛ አናገርኳት መቅዲን፣ አወራን። ከዛ ደግሞ ቀረው ወደው ሳልሄድ። ከዛ ቆየሁኝና ድጋሜ ደወልኩኝ። ከዛ እሳ እንትን ቲክቶክ ጫኝና አለችኝ። እኔ ሚዲያ ላይ ያንን ያህል ሚዲያ ተጠቃሚም አይደለሁም፣ ቲክቶክም አልጠቀምም። ልጆቼ እንኳን እንድጠቀሙ እንኳን አልፈቅድላቸውም እኔ ቲክቶክን። ምክንያቱም ብዙ ነገር ስለምንሰማ አልፈቅድላቸውም፣ እኔም አልጠቀምም። ያን ያህልም ለሚዲያ ቅርብም አይደለሁም። በኋላ ቲክቶክ ጫንኩኝ። በዚህ ታገኛቸዋለሽ አለችኝ። በእርግጥም እሳቸው ሲገቡ ማግኘት ጀመርኩ ማለት ነው። እሳቸውን አንድ ቀን አወራኋቸው ቲክቶክ ላይ። መቅዲን ደውለሽ አውሪያት አሉኝ ድጋሜ። ፍቅርን አገኘኋት፣ አወራኋት። በኋላ በቃ መወሰን እንዳለብኝ እሳቸው ጋር መሄድ እንዳለብኝ በቃ ወሰንኩኝ። አምላኬ ሆይ በቃ አመሰግናለሁ። እሳቸው ከሆነ መዳኛዬ ለምንድነው የምጠብቀው? ለምን ምክራቸውን አልሰማም አልኩኝ። ደወልኩኝ። እሳቸውም ፈጣሪ ባርካቸው፣ አምላክ እውነት በረከቱን በቤታቸው ይላክላቸው። አገኘኋቸው። ማድረግ ያለብኝም በሙሉ ሰርቶ ላኩልኝ። እሳቸውም ዳታሽን ላኪ ነው ያሉኝ። ዳታዬን ሄጄ አሰርቼ መጣሁ፣ ላኩላቸው። ሰርቶ ላኩልኝ። ስልኬ ላይ ነው እንዳለ ጽፎ ይላኩልኝ። ምን ማድረግ፣ ምን መብላት፣ ምን መተው እንዳለብኝ አንድ በአንድ ጽፎ ነው ይላኩልኝ። ራሳቸው ጽፎ ነው ይላኩልኝ እሳቸው ዶክተር ቤሪ። እና ያን ነገር ምንም አላወላወልኩም፣ ምንም ነገር አላወላወልኩም። ወዲያውኑ ነው በቃ የጀመርኩት። ቆርጬ ወዲያውኑ ጀመርኩኝ። 3 ወር ቆየው። እንዴት ነው ራስሽ ሰውነቴሽ እንትን እየቀለለ ሲሄድ በጣም ታውቂዋለሽ። እና ሰውነቴ እየቀለለ መጣ። ከዛ ሰው ሁሉ ወርቄ ምን ሆነሽ ነው? ታመሻል? አሞሻል? ምናምን ማለት ጀመሩ። አይ አላመመኝም። እንዴ በአንድ ጊዜ እንዴት እንደዚህ ልትከሽ ይቻልሽ? ከዛ አንድ ጓደኛ ጀርመን አለች እና እንደዚህ እሷም በጣም እንደኔ ትሰቃያለች። ከዛ እንትን ይኸውልሽ እኔ ጀመርኩኝ፣ ምናልባት ይጠቅምሻል እና የእሳቸው የቲክቶክ አድራሻ ይኸውና ግቢና ቪዲዮዎቹን አዳምጪ፣ ይኸውና የእሳቸው ቪዲዮውን አዳምጪ አልኩኝ። ለእሷም ነገርኳት። እሷም እሳቸውን መከተል ጀመረች። ሌሊት መተኛት አትችልም እሷ። በቃ እኔ በ10 ጀመርኩኝ፣ እሷ ደግሞ ቪዲዮዋቸው ማየት በ17 ነው የጀመረች። እኔ ሰኔ 10 ጀመርኩ፣ እሷ ሰኔ 17 ጀመረች። በኋላ በቃ እንደዛ አይዞሽ በርቺ፣ ዶክተር ቤሪ ይሄንን ተናግረዋል፣ ይሄንን ማቆም አለብኝ፣ ይሄን ማቆም አለብኝ፣ አይ እንደዚህ ነው እየተባባልን ብቻ ግሩፕ ላይም አሪፍ ትምህርት ይሰጥ ነበር። በጣም ቆንጆ ውይይት አለ። እሳቸው ገብቶ ጥያቄዎች ካለ ጥያቄዎች ይመልሳሉ። የሚጠይቅም እንትንም ካለ ችግርም ካለ ያልተስተካከለ ነገርም ካለ ቮይስ ላኩ ይላሉ። ቮይስ በቀጥታ ነው ደውሎ ራሳቸው የሚያናግሩት።
በኋላ እንደዚህ አይነትም ለራሴ ማሰብ ጀመርኩኝ። እንደዚህ አይነትም ዶክተር አለ እንዴ አልኩኝ። ይሄ በጣም ትልቅ ነገር ነው ሀገራችን ላይ እንደዚህ አይነት ዶክተር ማግኘት የምለውን ነገር ማሰብ ጀመርኩኝ እና ያው ቀጠልኩኝ። 4 ወር ሆነኝ። ከዛ አናገርኳቸው። ዳታ አሰርተሻል ስሉኝ አይ ስላቸው ሄደሽ ዳታሽን አሰሪ ያሉኝ። አሁን ዳታዬን ላሰራ ሲሄድ ዶክተሬ ገና ስታይ ምን ሆነሽ ነው ያለችኝ። እንዲህ ብላ ምን ሆነሽ ነው ታመሻል? እንዴት በአንድ ጊዜ በ3 ወር ጊዜ ውስጥ እንዴት እንደዚህ ሆንሽ? መሳቅ ጀመርኩኝ እኔ። እሷ ደንገጣለች፣ እኔ መሳቅ ጀመርኩኝ። ከዛ አይ ምንም አልሆንኩም አልኳት። ከዛ እንዴት እንደዚህ በአንድ ጊዜ እንደዚህ ከሳሽ? አይ በቃ ምግብ ቀየርኩ። አሁን ዶክተር አለ ካልኳት እሺ ላትለኝ ነው ቼክአፑን እንትን አትለኝም። ከዛ አይ ምግብ ቀየርኩኝ። ምን አይነት ምግብ ነው የቀየርሽው? አይ እነግርሻለሁ፣ ግን የመጣሁበት ምክንያት ቼክአፕ ላደርግ ነው። ሙሉ ጀነራል ቼክአፕ ላደርግ እፈልጋለሁ አልኳት። እሺ ችግር የለም ግን አላመመሽም አይደል አለችኝ። ነው አላመመኝም አልኳት። ከዛ ልክ ምርመራዬን ካደረግኩኝ በኋላ ቁጭ በይና እናውራ አልኳት። ኮርስ ብላችሁ ወስዳችሁኛል አልኳት። 1 ሳምንት ሙሉ ኮርስ ብላችሁ ወስዳችሁኛል። የስኳር በሽተኛ ማህበር ብላችሁ እዛ ውስጥ ነበርኩኝ። ከነሱ ጋር ተሳስቦ ሳደርግ ነበር። መድኃኒት ሰጥሽኝ ነበረ። የኮሌስትሮል መድኃኒት ሰጥሽኝ ነበረ። ለእኔ ምንም ያመጣው ለውጥ የለም። ይባስ ደግሞ የፋቲ ሌቨርም ሄጄ ስታይ ኃይለኛ ፋቲ ሌቨር ውስጥ እንዳለሁም ሰማሁኝ። በጣም ምገርምሽ ኢትዮጵያ ያለ አንድ ዶክተር አገኘሁኝ። ዶክተር ቤሪ ድብሶ ይባላል። ያለው ኦንላይን ላይ ነው። አልሄድኩም። ኦንላይን ላይ ነው የተከታተልኩት። ዳታዬን ከአንቺ ጋር ያሰራሁትን ዳታ ነበር የላኩለት። ያን ዳታ አይቶ ምን መብላት እንዳለብኝ ምን መመገብ እንደሌለብኝ ለይቶ ላክልኝ። የት ሆኖ አለችኝ። ኦንላይን ላይ ሆኖ አልኳት። ከኢትዮጵያ እዚህ አለችኝ። አዎ አልኳት። ስኳሬን ስታየው 5.2 ገብቷል። ኮሌስትሮሌ ወርዷል። ፋቲ ሌቨሬም የለም። እንዴት በአንድ ጊዜ ይሄ ሁሉ ሊሆን ቻለ አለችኝ። ልክ ምርመራውን ከ5 ቀን በኋላ ይደርስሻል አለችኝ። ጠበቅኩኝ። 5 ቀን እንትን አለ። በጣም ቆንጆ ነው ያለሽውና ነይ ቢሮ ፈልግሻለሁ አለችኝ። ሄድኩኝ። እንዴት በ3 ወር እንደዚህ ሊሆን ቻለ አለችኝ። በቃ ምግብ ቀይሪ ስትሉኝ ነበር። ያሳያችሁኝ ምግብ ምንም የቀየረልኝ ነገር የለም። እሱ ግን ምን መብላት እንዳለብኝ ምን መብላት እንደሌለብኝ ለይቶ ነው የሰጠኝ። እሱ በሰጠኝ መሰረት ሄድኩኝ። መንገዱን ያመጣሁት ለውጥ ይሄንን ነው አልኳት። ከዛ በጣም የሚገርም ነው አለችኝ። ይሄ ለእኔ ተአምር ነው ያለችኝ። ላወራው እችላለሁ አለችኝ። ትችያለሽ አልኳት። ላገኘውና እኔ ላናግረው እችላለሁ አለችኝ። አዎ ትችያለሽ። በጣም የሚገርም ነው። በ3 እና በ4 ወር ጊዜ ውስጥ እንደዚህ አይነት ሰውነት ይዘሽ ስትመጪ፣ ያ ብቻ ሳይሆን ደግሞ ስኳርሽ መውረዱ ለስንት ዓመት አልወርድ ያለው ስኳር በአንዴ እንደዚህ በ4 ወር ጊዜ ውስጥ መውረዱ፣ የኮሌስትሮልሽ ወደ ላይ መሄዱ ቀርቶ ወደ ታች መሄዱ በጣም የሚገርም ነገር ነው። የኮሌስትሮልሽም እንደገና ፋቲ ሌቨርሽም እንዲህ ሆኖ መውረዱ በጣም ገርሞኛል ያለችኝ። በርቺ በዚሁ ቀጥ ያለችኝ። እሱን ማውራት የሚችል ከሆነ ቁጥሩን አለችኝ። ቁጥሩ ይሆና ብዬ ቀጥታ የእሳቸውን ቁጥር ነበር ያስቀመጥኩላት። ከዛ አመጣው ከእሷ ጋር ያመጣሁትን ዳታ ወደ እሳቸው ላኩኝ።
አዩ ምግብሽን መጨመር ያለብሽን ነገር አሉኝ። መጨመር ያለብኝንም ነገር ነገሩኝ። ያው ቀጠልኩኝ። ወደ 6 እና 8 ወር ላይ በቃ ኪሎዬ በደንብ እየወረደ መጣ ማለት ነው። በመጀመሪያ እንኳን ደስ አለሽ። ትልቅ መባረክ ነው። ትልቁ ጸሎት የጸለይሽው እግዚአብሔርን ከመድኃኒትሽ እንዲያገናኝሽ ጸልየሻል። እግዚአብሔርም ጸሎትሽን ሰምቶ ለአንቺ የሚሆን መድኃኒት የሆነ ሰው አገናኝቶሻል። ለዛም ዛሬ እዚህ ጋር ደርሰሻል ማለት ነው። ብዙ ጥያቄዎች አሉኝ፣ ግን ወደዛ ከመሄዴ በፊት ይህንን የሚያዳምጡ ሰዎች ከዚህ በፊት በዶክተር ቤሪ ምክንያት በጣም 2 እንደዚህ ትልቅ መዳንን ያገኙ ከህመማቸው በእናንተ አነጋገር በግሩፓችሁ የተቀለበሰ ጤና መቀልበስ ብሎ ነው ዶክተር ቤሪ ብዙ ጊዜ የሚናገረው እና እንደዛ ያደረጉ አንደኛው ፋሲል ነው ከአሜሪካ። ነገር ግን ምግቡን አትነግሩንም ይላሉ። በጣም ፍራስትሬት ያደርጋሉ ተመልካቾቻችን። ለምንድን ነው እንደዚህ ያበላኝ እንደዚህ በላው ማትሉት ይላሉ። እኔ ዶክተር ቤሪን ደግሞ እዚህ ከአንድም 3 ጊዜ ጋብዤው አለውኝ እንግዳዬ ነበረ። ለየት የሚያደርገው ምግብን እንደ መድኃኒት ነው የሚያዝላችሁ። ህመማችሁን፣ እድሜያችሁን፣ ቁመታችሁን፣ የሰውነታችሁን ክብደት፣ የወገባችሁን መጠን ካየ በኋላ ነው ምግብን እንደ መድኃኒት የሚያዘው እና ለምንድን ነው የቀየረላችሁን ምግብ መናገር የማትፈልጉት? ከዚህ የተለየ እስቲ ንገሪ። ለምን ተመልካች እንዲበሳጭ ስለማልፈልግ። እውነት ነው፣ ብዙዎቻችን ቀልብሰናል። ፋሲል ብቻ አይደለም፣ ዶክተር ቤሪ ጋር የሄዱት ብቻ አይደለም የቀለበሱት። እኔ በግሌ የማውቃቸው የራሴ ጓደኞች ወደ 7 9 ወይ 10 ሰዎች ነን። ከ9ኙ 7ታችን ቀልብሰናል ማለት እችላለሁ። እንደው አንዷን እንደው አስገብቻት ብትነግርሽ በጣም ነው የምትገረሚው። እና ሁሌ ትላለች መቼ ነው ዶክተርዬን የምናገኘው? ግሩፕ መቼ ነው እንትን ምንድነው ለኛስ መቼ ነው የምትቀጥሪልን? ይሄንንማ መናገር አለብን። የሄዱት ብቻ ሳይሆን ያልሄዱትም የሱም ቪዲዮ የሚከተሉትም እሱ የምናገረውን ነገር በተግባር የሚሰሩት ቀልብሷል። እኔ ብቻ አይደለም፣ እኔ በግሌ ስለማውቃቸው ሰዎች ነው። ፋሲል ከነ ፋሲል ጋራ ነበርኩኝ ግሩፑ ላይ። እነ ሂነሪም በነበሩበት ነበርኩኝ ግሩፑ ላይ ከነሱ ጋራ። እነ ሰምሪ በነበሩበት እንትን ላይ ነበርኩኝ ከነሱ ጋራ። እውነት ነው፣ የመድኃኒቱ መንገድ የምግብን አበላል ያስተማረን ዶክተር ቤሪ ነው። ከዶክተር ቤሪ ውጪ ማንኛውም ዶክተር የተናገረም የለም፣ አልሰማንምም፣ አላወቅንምም። ይሄ ምስክር ነው። እኔ ብቻ ሳልሆን በእኔ ዙሪያ ያሉት እንኳን ሊመሰክሩት የሚችሉ ነገር ነው። ለኛ በግል ቀየረልን። እሺ እንበል፣ ተመልካችም እንዳያዝንብሽ። በሱ ፕሮግራም በሱ በሚለጥፈው ቪዲዮ የሚሄዱት ሰዎች እንዴት ታዲያ ምግባቸውን ቀየሩ? ይሄ ራሱ ጥያቄ ነው። ምን ለምሳሌ ጠዋት ላይ ዶክተር ምን ይላል? 5 እንቁላል ብሉ። እኔ ይሄንን ያህል በልቻለሁ። የበላውን ነገር ዶክተር አይደብቅም፣ ይናገራል፣ ይለጥፋልም። ይሄን በልቻለሁ ብሎ ይለጥፋል። በቪዲዮ ነው የሚያስቀምጠው፣ በቮይስ ያስቀምጥልናል፣ እንሰማለን። ቲክቶክ ላይ ስገባም እንደዛው ይናገራል፣ ዩቲዩብ ላይም። ያን የሰማ ሰው እንግዲህ ዶክተር የሚያደርገውን ነገር የሚያደርጉ ሰዎች ቀይሯል ምግባቸውን፣ ቀልብሷል በሽታቸውንም ጭምር። ማስታወቂያ ነው ብለው የሚያስቡ ሰዎች አሉ። ለምን መሰለሽ ይሄንን የምንለው? አንቺ በጣም በህይወትሽ የነበረብሽን ስቃይ እኔ እንደው አይ ካንት ኢማጂን በአንድ ጊዜ ጤነኛ የነበርሽው
በአንድ ጊዜ ስኳር አለብሽ። የስኳሩን ሲገርምሽ ደግሞ ፋቲ ሊቨር ኮሌስትሮል አለብሽ። ባናት ውስጥ አንደኛውን አሻሽላለሁ ከሰው የተለየ እየበላው አይደለም። አርጌ የተባልሽውን ዶክተር አርጌ የሚልሽን ታደርጊያለሽ። ምን ያህል ጭንቀት ውስጥ እንደሚከት ትንሽ እሱን ብትነግሪኝ ራሱ ደስ ይለኛል። ምን ያህል ከቤተሰብ ኢቭን የድሮ ልብስሽን ስትለኪው አይሆንሽም። ምንድን ነው ያረኩት ስተት? ወይስ እርግማን ያለብኝ? ወይስ ምንድን ነው? በዘር ነው? ያ ጭንቀት ውስጥ በአሁን ሰዓት ያሉ በጣም ብዙ ሰዎች አሉ። ሰው ሁሉ ህመምተኛ ሆኗል። እውነት ለመናገር የሚያናግርሽ በአጋጣሚ ሁሉ ሰውነቱ ትንሽ ክብደት የጨመረ ሁሉ ቢያንስ ስኳር በሽታ ተጠቂ ነው። አንቺ እንደቀላል በአንድ ጊዜ በ3 ወር ብዙ ዓመት የተቸገርኩበትን ነገር ለውጭ ሀገር ዶክተር ለፈረንጅ ዶክተር ያስቸገረውን ነገር በአንድ ጊዜ ኦንላይን ላይ ባገኘሁት ዶክተር ኢትዮጵያዊ ዶክተር በ3 ወር ውስጥ ድኜ ፈረንጇ ተደነቀች ስትይ የማጋነን ማስታወቂያ የሚመስላቸው ሰዎች አሉ። ስለዚህ ለነሱ ምንድን ነው የምትዩ? ከህመምሽ ጀምሮ ምን አይነት ጭንቀት ውስጥ ነበርሽ? እንዴትስ ይሄኛው ነገርስ እንዴት ተቀበልሹና ምናልባት እነሱ እንዲያዳምጡ ወደዚህ ነገር እንዲመጡ ስለፈለኩ እንዳልሹ ግዴታ ዶክተር ቤሪ ጋር መሄድ አይጠበቅባቸውም። ገብተው ቪዲዮዎቹን በማዳመጥ መሞከር መቻል ይችላሉና እስቲ ስለሱ ንገሪን። የነበረው ጭንቀት ከቤተሰብ መገለል አለ፣ ከጓደኛ የበታችነት ስሜት ሊሰማ ይችላል። ለምን ዶክተር ብዙ ሰዎች የሚያልፉበት ነገር ስለሆነ ነው። አንቺ ጋር እነዛ ነገሮች ነበሩ ወይ? በጣም ነበሩ። ከቤት መውጣት በጣም እንትን ያስጠላኝ ነበረ። ስራ ሄዳለሁ፣ ከስራ እመጣለሁ፣ እቤቴ ነኝ። እንደ ልቤ ከልጆች ጋር መውጣቱ በጣም ያስጠላኛል። ብቻ ምን ያስደስትሻል ካልሽኝ በዛን ሰዓት በጣም መተኛት ያስደስተኝ ነበረ። የትም መውጣትም አልፈልግም፣ ወጥቶም ከሰው ጋር መገናኘት አልፈልግም። በቃ የት ነው የምትሄጂው ካልሽኝ በሳምንት 2 ጊዜ እንትን ጉባኤ አለኝ፣ ጉባኤ እሄዳለሁ። የመጽሐፍ ቅዱስ ትምህርት አለኝ፣ እሄዳለሁ። ልጆቼ መማር ስላለባቸው የአምላክን ቃል ማስተማር ስላለብኝ ግዴታ ለነሱ ግዴታ መሄድ አለብኝ፣ ኃላፊነቱ ስላለብኝ። ያ ብቻ ሳይሆን ትዳሬ ላይም ትንሽ ችግር ነበር እና ያም ተጨመረበት። ያም ሲጨመር ደግሞ የባሰ እንትን ውስጥ ነበረ የምትገቢው እና ያ ሁሉ ሆኖ ከባድ ነበረ። በጣም ከባድ ጊዜ ነበረ ያሳለፍኩት። ቀላል አልነበረም፣ ግን ሁሌ ጸልይ ነበር። ትልቁ ነገር ለኔ ትልቁ ነገር የያዝኩት አምላክ እውነተኛ አምላክ ነውና መዳኛ መንገድህን ነበር ስጸልይ ነበረው። እኔ ልጆችን ማሳደግ ፈልጋለሁ እያልኩኝ ጸልይ ነበረ። መቼ ነው ሰውነትሽን የምታጠፊ የምለኝ ሁሉ ነበረ። አንቺ እንደዚህ ትበላሽ ያለኝ ሁሉ ሰው አለ። ሰው አበሻ? አዎ፣ እንደዛ የነበርሽ ሰው እንዴት እንደዚህ ትሆኛለሽ? ምንድነው የተባልኩ? በቃ ያን ሳስብ በጣም ነበር እንትን የምለኝ። የልብስ መጥበብ ተይው፣ ከኤክስ ኤስ ስለነበርን ሚዲየም ገባን። ከሚዲየም ኤል፣ ከኤል ወደ ኤክስኤል። እሺ ሰፋ ያለ ቀሚስ ትለብሻለሽ እንትን ትያለሽ እና ያስደነግጥሻል። በጣም ነው የሚያስጨንቅሽ። ያ ብቻ ሳይሆን ደግሞ በለው ያ ብቻ አልነበረም የኔ ጭንቀት። ከዶክተር ጋር ከመጀመሪያ 1 ወር በፊት ከአይኔ ዶክተር ደብዳቤዎች ይመጣሉ። ለምንድን ነው የምጠራኝ ብዬ 2 ቀረው። 3ኛ ላይ በስልክ ነው የተጠራሁት ከአይን ዶክተር የአይን ዶክተር ጋር። ከዛ ለምንድን ነው የፈለግከኝ ስለው እኛ እኮ አልነገርንሽም እንጂ ስኳርሽ፣ አይንሽ ከባድ፣ ይሄ አይንሽ አደጋ ላይ ነው ያለው አለኝ። ምን አልኩት? አደጋ ላይ ነው ያለው። ለምን አልነገርከኝም? ከዶክተርሽ ጋር እየተነጋገርን ነበር አለኝ። ምንም አላልኩም። አልቅሼ ነው የወጣሁት ተስፋ ቆርጬ እና ያን ነበር አለሽ። ምን አይነት አደጋ ሊከሰት ይችላል አለሽ? እንትን ስኳሩ እየሸፈነ ነው አይንሽን አለኝ። ይሄንን ለአንድ ሰው አልተናገርኩም።
ለአንድ ሰው አልተናገርኩም። ለራሴ ይዤ ነው ቁጭ ያልኩት። ከዛ ዶክተር ሲያስተምር አይን እንደሚያጠፋ ታውቃላችሁ ወይ? ዶክተር ሲናገር ጭራሽ ጭንቀቴ ጨመረ። ከዛ ልክ ስኳርሽ ወርዷል ስትለኝ ዶክተሬ አላልኩም። ስለ አይኔ ትዝም አላለኝም። በቃ ለእኔ ትልቁ ደስታዬ ምንድነው የነበረው? ስኳሩ መውረዱ እና ኮሌስትሮል የሆነ አንድ ሁለት ጊዜ ምን ሆኛለሁ? ራሴን ስቼ ወድቄያለሁ እና ሐኪም ቤት ሄጄ እንዳለ ሰውነቴ በሙሉ ኤሌክትሪክ ብሎ ምርመራ ሲያደርጉ ነበረ እና አሁንም ተጠንቀቂ። ምንድነው ችግሩ? ኮሌስትሮልሽ በኃይለኛው እየጨመረ ነው የሚሄደው። እኔ ምንድነው የበላሁት? ምንድነው ያደረኩት? ምን አድርጌያለሁ? ከሰው የተለየ ነገር አልበላሁም። አሁን ቅቤ ትበያለሽ? አዎ እበላለሁ። ኖርማል ነው የምበላው። ሌላ ምንም ያደረኩት ነገር የለም። ያ ብቻ ደግሞ ሳይሆን በጣም ዳቦ ወዳጅ ነኝ። ሰው እንጀራ ነው የምወደው፣ እኔ ዳቦ ነው የምወደው። ነጭ ዳቦ? አዎ በጣም እወዳለሁ ዳቦ እና ይሄንን እበላለሁኝ። የተለየ ነገር ለኔ ምንድነው? ዳቦ ነው እጋግራለሁ ቤት ውስጥ። በተረፈ ግን ምንድነው ለምን ብዬ ራሴን እጠይቃለሁ። ከዛ ደግሞ ተመልሼ እጸልይ ነበር። በቃ የመጣ ይምጣ እጋፈጣለሁ። አሁን መንገዱን አግኝቼዋለሁ። መስራት የኔ ፋንታ ነው። ዶክተሩን ጠይቄያለሁ፣ ነግሮኛል፣ ሰርቶ ሰጥቶኛል። እሱ የሚገባውን አድርጎልኛል፣ ጽፎ ሰጥቶኛል። ይሄን ቁርስሽ ላይ ይሄን ምሳሽ ላይ ብሎ ጽፎ ሰጥቶኛል። ያን ልሰራበት የሚገባኝ እኔ እንጂ ዶክተር አይደለም። እሱ መጥቶ እንግዲህ ይሄ ነው አይለኝም። ይሄ ነው የምለኝን ነገር ሰጥቶኛል። ያ ማለት ቁርስ ላይ ምን መብላት እንዳለብኝ፣ ምሳዬ ላይ ምን ያህል ምግብ መብላት፣ ምን አይነት ምግብ መብላት እንዳለብኝ ከሰጠችው ያንቺ የሕክምና ዳታ ተነስቶ ከሕክምና ዳታ የተነስቶ ከቁመቴ ተነስቶ ከእያንዳንዱ ዳታ የተነስቶ ነው ያንን የሰጠኝ። ይሄ ማስታወቂያ ሳይሆን ትክክለኛና እውነተኛ ነገር ነው። ሰዎች ይስሩበት ነው የምለው። ሰዎች ይስሙት። ነጮችን ከምንሰማ እንስማው። ዶክተር እናዳምጠው። ዶክተር በጣም ጎበዝ ነው። ዶክተር እንደሚደክመው ሰሚ አላገኝም ነው የምለው። እውነት ለመናገር እንዴት ነው አልተቀበልነውም። አሁን ለነጮች ዶክተሮች ቢሆን ምን ያህል ነበር የምንሮጠው? አንድ ጎበዝ ዶክተር ከውጭ መጣ ቢባል ምን ያህል ነው የኢትዮጵያ ሕዝብ የሚሮጠው? ሁሌ በጣም ይለኛል እና ዶክተር ቤሪ በጣም ይጽፋሉ። የምጽፉትን አያለሁኝ፣ አነባለሁኝ። በጣም ነው የምጽፉት፣ በጣም ነው የሚከታተሉት። ምንም ነገር አያልፉም። ያዩትንም ነገር ደግሞ እኛን ከማረም ወደኋላ አይሉም። ችግር ካለብንም ገብተን እንንገረው። ምንም ዶክተር ሁሌም በጣም ከሚያሳዝነኝ ነገር ብኖር እንደው ታውቂያለሽ፣ ዶክተር ለቸገረውም እንደቸገረው ነው የሚረዳው። ለችግረኛውም እንደ ችግረኛው የሚረዱ ሰው ናቸው። እኛ የሆነ ይሁን ብቻ ከኔ ጤና የሚበልጥ ነገር የለም። ከኔ ጤና የሚበልጥ ነገር ስለሌለ ቀርቤ ዶክተርን አናግሬ ውጤቱን ማግኘት የኔ ፋንታ ነው። ይሄ እውነት ነው፣ ማስታወቂያ ሳይሆን ሰዎች ልንሰራበት ይገባል፣ ልናዳምጠው ይገባል። እንቅረበው፣ እናግኘው በግል። እኔም በግል ነው ያገኘሁት። በግል አግኝተነው እናውራው፣ እናማክረው። ምንም ነገር አንበል። በግል አግኝተነው እናውራው፣ እናማክረው። እኔ እሱን ነው የምለው። ለምን ስላማከርኩት ነው፣ ስለሄድኩት ነው መድኃኒቱን ያገኘሁት። መድኃኒቱ ደግሞ ምግብ ነው፣ ሌላ ምንም ነገር አይደለም።
ቤታችን ውስጥ ያለውን ነገር ነው ሰርቶ ቤቴ ውስጥ ያለውን ነገር ነው እሱ ሰርቶ የሰጠኝ። ተጨማሪ ምንም ያመጣው የአዲስ ነገር እንድፈጥር ምንም አላደረገም። ድሮ ቤቴ ውስጥ የምገዛውን ነገር ነው ያዘዘልኝ። ምንም አዲስ ነገር የለም። እንቁላል የማይገዛ ሰው አለ በቤቱ? እንቁላል እንገዛለን። ዶሮ ስጋ የማይገዛ ሰው አለ በቤቱ? ግን አመጋገቡን አናውቀውም። በተለይ ከራሳችን ከኛ ጋራ ለምሳሌ እኔም ዶክተር በሪን ሳናግር ያለኝ ነገር ለአንድ ሰው 5 እንቁላል ሊበቃው ይችላል። ለአንድ ሰው ደግሞ የተለየ እንደ ሰውነቱ ቁመቱ ነው አመጋገብ መሆን ያለበት። ለዛ ተመልካቾች እንድትረዱት እንፈልገው እኔ ለእናንተ ትልቅ ፍቅርና አክብሮት አለኝ፣ ለእኛ ቤተሰቦች፣ ለኪዲ ቤተሰቦች። እዚህ ጋራ እንደዚህ አይነት ሰው መተው ሲናገሩ በዚህ ችግር ውስጥ ብዙዎቻችሁ እንዳላችሁ ስለምናውቅ ነው። ስኳር በአሁኑ ሰዓት አለበት ያልተባለ ሰው የለም። በተለይ በውጭው ዓለም የምንኖር ሰዎች ምግቡ በጣም አስቸጋሪ ነው። እንደ ልብ የሚገኘው ምግብ በሙሉ በጣም ስኳር የበዛበት ነው። ከእድሜ መጨመር ጋር ደግሞ ተያይዞ ብዙ ችግር ይመጣል። ልጆቻችንን ማሳደግ እንፈልጋለን፣ መጠንቀቅ እንፈልጋለን። በጣም ነው የሚያስፈራው። የዶክተር ምርመራ ሄደሽ ስታረጊ ምን አግኝተውብኝ ይሆን ምን ይሉኝ ይሆን ብለሽና በቀላሉ ምግባችንን መቀየር የምንችል ከሆነ ዶክተር በሪን ማናገር ምናልባት ጊዜው ካልሆነ በዚህ ህመም ውስጥ ያላችሁ እስቲ ቪዲዮውን በማዳመጥ ከስር እንተውላችኋለን። በነገራችን ላይ የእሱን ዩቱብ ያ ትክክል። አሁን ለእኔ 5 እንቁላል አዞ ከሆነ ለአንቺ 6 እና 7 ሊያዝልሽ ይችላል። ለምን? የቁመታችን ሁኔታ ይወስናል፣ የሰውነታችን ሁኔታ ይወስናል፣ የወገባችን ሁኔታ ይወስናል። የዳታችን ሁኔታ ደግሞ ከምንም በላይ ወሳኝ ነው። ስለዚህ የኔ ለአንቺ ሊሆን አይችልም፣ የአንቺ ደግሞ ለእኔ ሊሆን አይችልም። ለዛ ነው ይሄንን በላለን፣ ይሄንን ጨመረልን፣ ይሄንን ቀነሰልን ማለት የማንችለው። ምክንያቱም ለአንቺ አሁን ዛሬ ለአንቺ አንድ ነገር ሊጨምርልሽ ይችላል። ከኔ ላይ ደግሞ አይ አንቺ ይሄን ነገር መብላት አቁሚ ሊለኝ ይችላል። ሰውነታችን የተለያየ ነው፣ ዳታችንም የተለያየ ነው። ለዛ ይሄ ነው ማለት የማንችለው ለዛ ነው እንጂ እኛ ለዶክተር ቤሪ የራሱ ስራው ንግግሩ ቃላቱ በቂው ነው ለማስታወቂያ። የዶክተር ቤሪ ራሱ የሚሰራው ቪዲዮ ራሱ የሚሰራው ሰዎች ደግሞ መጥቶ የሚመሰክሩለት ለማስታወቂያ ሳይሆን ሰዎች እንድንማርበት ነው፣ እኛ እንድንጠቀምበት ነው። እውነት ለመናገር እሱ ብዙ ደክሞበት ብዙ ነገር ሆኖ አይቶ በራሱ ላይ ሰርቶ ነው ወደፊት ያመጣው። በማንም ሰው ላይ አልሞከረም፣ በራሱ ላይ ነው የሞከረው። ይቅርታ ይደረግልኝና የውጭ ሀገር ሰዎች ቢሆኑ በራሳቸው ላይ ይሞክራሉ? አብዛኞቹ አያረጉትም። ማናቸውም ቢሆኑ አይሞክሩትም በራሳቸው ላይ። ብዙ ጊዜ ከነጮች ጋር ስለምሰራ እንዴት ከሳችሁ ብዬ ጠይቃቸው ነበር። እኔ አንድ ሰው አይነግረኝም፣ ማንም ሰው አይነግረኝም። ምግብ ቀይሬ ነው ይሉሻል። ግን ምን አይነት ምግብ ነው ስትያቸው አይነግሩሽም። ስትያቸው ደግሞ ምን ይበላሉ? ያ ዶክተር የከለከላቸውን ነገሮች ስበሉ ደግሞ አያቸዋለሁ። ግን እንዴት እንደሚከሱ ግን አላቅም። በፊት ከነበረሽ ኤነርጂ ህይወት እና አሁን ላይ ስታዩ እንዴት ነው? ለምን መጀመሪያ አክቲቭ እንደነበርሽ ልጅ ከመውለድሽ በፊት ትሮጪ እንደነበረ አክቲቭ እንደነበርሽ ነግረሽናል። ከዛ መሀል ላይ ደግሞ ከአልጋ መነሳት እንኳን ብትቺ ባትነሺ ደስ ይልሻል። የሚያስደስትሽ ወደ አልጋ መሄድ፣ መተኛት፣ ምንም አይነት አክቲቪቲ ምንም አይነት ነገር እንደማያስደስትሽ ይሄ በብዙ ሰዎች የሚታይ ነገር ነው። የሰውነት ክብደት በጨመረ ቁጥር ሁሌ መልካም ዜና አሰሚም፣ ህመም አለብሽ፣ አይንሽን የሚያጠፋ ነገር ሊመጣ ነው። ከዚህ የበለጠ መቼም የሚያስፈራ የሞት ዜና በየጊዜው ወደ አልጋ ሂጂ ነው እንጂ ተደሰቺ የሚያሰኝ ነገር አይደለም። ያንን ሁሉ ግን በ3 ወር ውስጥ በቀላሉ ሳትራቢ ሳትቸገሪ የሚያሰቃይ መድኃኒት ወይም ደግሞ ስፖርት ሳሰሪ በቀላሉ ምግብሽን ብቻ በማስተካከል ለማመን እኮ ይከብዳል። ሰሚውም እኮ አይፈረድበትም። እና
ይሄንን እንደዚህ ስትቀይሪና አሁን ያለሽ ህይወት ምን ይመስላል? ወደዛ ስታይና ወደዚህ ስታይ አሁን ሰማይና ምድር ነው። እውነት ለመናገር ሰማይና ምድር ነው። ልክ ድሮ የምሮጠውን ስታዲየም ውስጥ ስሮጥ እንደነበረው አይነት ኢነርጂ ነው ዛሬም ያለኝ። አሁን አደርጋለሁኝ። አንዳንዴ ሄጄ እንትን ስሮጥ ጓደኞቼ የሚያገኙኝ ጓደኞች አሉ። እራሳቸው ጓደኞቼ ትላንትና ምንድነው አንቺ እንደዚህ ሆንሽው? ዛሬስ እንዴ ሰው እንደዚህ ይቀየራል? እንዴት እንደዚህ ልትሆኝ ይቻልሽ? እንዴት? ምን ተገኘ? ምን አግኝተሽ ነው? ለምን? በምን? እንደዚህ አይነት ጥያቄ አለ። ቪዲዮውን እልክላቸዋለሁኝ። የዶክተርን ቪዲዮ ተከተሉት። እሱ የምለውን ነገር አዳምጡት፣ ስሩበት ነው የምላቸው። ሁሌም ይሄንን እንደዛ እያልኳቸው ከላኩላቸው ሰዎች ውስጥ 2 ሰዎች መቀየሬን አዩ፣ ሱካሬ መቀልበሴን ሰሙ፣ አዩት። ብነግርሽ አታምኘኝም። በእውነት ነው የምልሽ። አንቺ በሱ ከሳሽ አሉኝ። አዎ አልኳቸው። እኛ ደግሞ በሌላ መንገድ አሉ። ኦኬ አልኳቸው። ሄዱ፣ መድኃኒት መውሰድ ጀመሩ። በመድኃኒት ቀነሱ። ኦኬ አልኩኝ። ምንድነው የምታደርጊው አሉኝ። ምንም አልኳቸው። በጣም ተናደድኩኝ። እዚህ ጋር ይቅርታ ጠይቃለሁ፣ ለተመልካችም ለዶክተር ቤሪም በጣም ይቅርታ ልጠይቅ ፈልጋለሁኝ። ለምን? በጣም ስላናደዱኝ ነው ያንን ያደረግኩት። ምክንያቱም እኔ ቪዲዮ እየላኩላቸው እነሱ ሄዶ መድኃኒት ገዝቶ ለኔ ላለመናገር መድኃኒት እየወሰድኩ ነው ብሎ ላለመናገር እነሱ እንትን ማለታቸው በጣም ነበር ያናደደኝ በሰዓቱ። እና በኋላ ምን በላሽ? ምንድነው ቁርስሽን? አላቅም ማለት ጀመርኩኝ። ለምን? ነግሬያታለሁ። መድኃኒቱን እስከ መቼ ነው የምትወስጂው? አመመኝ ስበዛ መድኃኒቱን እስከ መቼ ነው የምትወስጂው? ለምን ቪዲዮውን አታይም? እንደ አንድ እህት ነው እኔ የመከርኳት። እኔን አይተሻል፣ እዚህ ጋር ምሳሌሽ ነኝ፣ እንትን ማለት ትችያለሽ። ከዛ ሄደሽ ዶክተርሽን ጠይቂው ሁሉ ብያታለሁ። ምን ያህል መብላት አለብኝ ቁርስ፣ ምንድነው መብላት ምሳ ያለብኝ ብለሽ ጠይቂ ሁሉ ብያለሁ። ለምን? የኔ ዶክተር ለቁርስ የሚሆን ለምሳ የሚሆን ሰርቶ አስቀምጦልኛል። እዚህ ጋር መክሳት ይቻላል። አሁን መክሳት ይቻላል። ትከሳለች፣ ግን ያንኑ ምግብ ነው የምትበለው። ዶክተር እንዳለ ያንኑ ምግብ መልሼ የምበላ ከሆነ ምንም ለውጥ አላመጣም ማለት ነው። ያንኑ እንትን እየተጠቀምኩኝ በዚህ አጋጣሚ ግን ዶክተር እኔ በምን ምክንያት እንደሆነ ባላውቅም ሲናገር ነበረ። ዶክተር ሲሰራበት ቪዲዮ ሰርተዋል። ይሄንን በመርፌ በሚከሱት ሰዎች ሰርቶበት ቪዲዮ ሲናገርበት ነበር። አዎ እያንዳንዳችን ዳታው ለኛ የአንድ ሰው ዳታ ለዛ ሰው እንጂ ለሌላ ሰው ሊሆን ስለማይችል አሁን ጥሩ እንቅልፍ ተኛለሁ። ወደ ጠይቅሽኝ ልመለስና ጥሩ እንቅልፍ ተኛለሁ፣ በደንብ እሮጣለሁ፣ በደንብ ስራዬን እሰራለሁ። ፉል ኤነርጂ ነኝ ማለት እችላለሁ። አሁን ያለ ኤነርጂ ድሪንክ ፉል ኤነርጂ ነኝ፣ ያለ ምንም ነገር ኤነርጂ ድሪንክን ከተውኩኝ 7 ዓመት አልፎኛል። 2019 ላይ ነው ያቆምኩት። ከዛ በኋላ ምን በደረሰበትም አልደረስኩም። ግን በዚህ 1 ዓመት ጊዜ ውስጥ ግን ፉል ኤነርጂ ነው፣ ሙሉ ኤነርጂ ነው ያለኝ። ጤናሽ እንዴት ነው? ቼክ ስትደረጊ ስኳርሽ፣ ሊቨርሽ፣ ሁሉን በቃ 2 ሄጄ ቼክ አድርጌያለሁ። 2 ጊዜ ዶክተር ጋር ሄጄ ቼክ አፕ አድርጌያለሁ። መድኃኒቱንማ እኔ ከዶክተር ቤሪ ስጠብቅ ራሱ አቁም ያለችኝ። ዋው!
ወደው በሶስተኛው ልክ 3 ወር ሞልቶኝ የመጀመሪያውን ዳት የሁለተኛውን ዳታሽን ሄደሽ አምጪልኝ ብሎ ስለኝ ዶክተር ያኔ ነው መድኃኒቱን አቁም ያለችኝ። እንዳትጠቀሚ ምንም አይነት መድኃኒት ያለችኝ። ከዛ ደግሞ ቀጥዬ ባለፈው ወር ነበረ የአይን ዶክተሬ ጋር የነበርኩት። ጠርቶኝ ምን ይለኛል የምለው ምንም ነገር እንደማይኖርብኝ ምንም ሳልጠራጠር ነው የሄድኩት። እየጠበቅኩት ነበረ። ምንድነው እኔ ስጠብቅ የነበረው የሆነ አንድ ጠብታ የሚያደርጉት ነገር አለና ያ ጠብታ ከተደረገልሽ መኪና መንዳታችን ይሸፍንሻል፣ እንደ ዳመና ነው የሚሆነውና አሁን እሱ መድኃኒት ካረገልኝ እንዴት አድርጌ ነው መኪና የምነዳው እያልኩኝ በውስጤ እያሰብኩኝ ነበር ቁጭ ብዬ እና አየኝ። ምንም አይነት መድኃኒት አላደረገልኝም። ከዛ አየ፣ ሁሉን ነገር አየ። ከዛ በጣም የሚገርም ነገር ነው አለኝ። ምን አልኩት? ሙሉ ለሙሉ አይንሽ ላይ የነበረው ደም ጠፍቷል። ምን አልኩት? ሙሉ ለሙሉ አይንሽ ላይ የነበረው የዲያቤትስ እንትንሽ የለም። አላቅም ለምን እንደሆነ አለኝ። ምክንያቱን እኔ አውቀዋለሁ አልኩት። ምንድነው አለኝ። እኔ የተጠቀምኩት ነገር ነበረ፣ እሱም ምግብ ነው። ምግቤን ቀየርኩኝ፣ አኗኗሬን ቀየርኩት። እስከዚህ ድረስ አለኝ። አዎ በዛ ነው የጠፋው። ዝም ብሎ አይደለም የጠፋው፣ መድኃኒት አልሰጠችኝም። የአኗኗሬን እንትን ዘይቤን ስለቀየርኩ ያ ጠፍቶልኛል። ስለዚህ እኔ የማመሰግነው አንድ ሰው አለኝ አልኩት እዛው እሱ ጋር። ከዛ ማንን ምን ማለት ፈልገሽ ነው አለኝ። በጣም ላመሰግነው የምፈልገው የኢትዮጵያ ዶክተር ነው። እሱ ነበር ይረዳኝ። ምን አልሽ አለኝ። የኢትዮጵያ ዶክተር ነው የረዳኝ ያገዘኝ እስከዚህ ድረስ አለኝ። እንዴ ነው ያየኝ። እጁን አስደግፎ ጠረጴዛ ላይ እንዲህ ነበር ያየኝ። ከዛ አልኩት መድኃኒት ነበረ ይላከልሽ አለኝ። ነው ምንም አይነት መድኃኒት አላከልኝም። ቤቴ ውስጥ እሱ ኢትዮጵያ ነው ያለው፣ እኔ እዚህ ኖርዌይ አንቶጎን ነው ያለሁት። እሱ ግን እዛው ቁጭ ብሎ ምን ማድረግ እንዳለብኝ ነው እየሰራልኝ ያዘዘልኝ። እና አሁን በቃ እሱን ብቻ ነው የተጠቀምሽው? አዎ በጣም የሚገርም ነገር ነው። ለመጀመሪያ ጊዜ የሰማሁት ከአንቺ ነው ያለኝ። ጃፓናዊ ዶክተር ነው፣ ስፔሻሊስት ነው። ያው ለመጀመሪያ ጊዜ የሰማሁት ከአንቺ ነው። ይሄ በጣም ልታመሰግኚውም የሚገባሽ ነው ያለኝ። በእርግጥም ደግሞ አመሰግነዋለሁ። ዶክተር ቤሪ እድሜና ጤናን ይስጥክ። የማቱሳላን እድሜ ተመኘውልክ። ለዘላለም ኑር። ከመላው ቤተሰብህ ከመላው ልጆች ጋር ጤና ይስጥክ ዶክተር። እኔ እሱን ነው የምለው እና ሙሉ ለሙሉ ወደ ጤና የተመልሻለሁ። ይኸው አምላክ የተመሰገነ ይሁን። ከዶክተር ቤሪ ጋር ሰርቶበታል። ዶክተር ቤሪ አግዞኛል። ከፈጣሪ ጋር አመሰግነዋለሁ በጣም። አሁንም ልል የምፈልገው ነገር ቢኖር እንጠቀምበት። እያንዳንዳችን በዓለም ላይ ያለነው ኢትዮጵያውያን እንጠቀምበት፣ እንስራበት። ኮንታክት እናድርገው ዶክተር። ኮንታክት ባያደርጉት 2 ቪዲዮ ካዩት በቂ ነው። ቪዲዮውን ይዩት፣ መጀመሪያ ላይ ደግሞ ደጋግሞ ይዩት። ከዛ ይደውሉለት፣ ያማክሩት። እውነት አማክረውት ምክሩን ተቀብሎ ከሰሩበት በደንብ አድርጎ ጤናቸውን ያገኛሉ። ስኳር እርግጠኛ ነኝ በእንደዚህ ከቀጠለ ዶክተር ቤሪ የመጀመሪያ የስኳር አጥፊ ኢትዮጵያ ነው የምትሆነው። እኔ ያንን ነው የማስበው እና ጓደኞቼ እንኳን ሳይቀር ዶክተርን በጣም ነው የሚያመሰግኑት። አልሄዱም፣ ሰርቶበታል፣ ተቀይሮበታል ብዙዎቹ ጓደኞቼ። እና አንዳንዴ ለመቅዲ ቮይሳቸውን እልክላታለሁ። ለመቅዲ
የሚገርም ቮይስ ነው የሚልኩልኝ እና በጣም ነው ለሱ እንኳን እንትን የምሉት እና እንግዲህ አንድ ቀን አንድ ሮፕ መጥቷል። እንግዲህ ኖርዌይ ደግሞ መጥቶ ተቀብዬው ለማስተናገድ ያብቃኝ። ተስፋ አድርጋለሁ ይመጣል ብዬ። ሁላችንም ሰምተን የሰማነውን ነገር ብንሰራበት ስኳር ጊዜ ያለፈበት ነው የሚሆነው። ዛሬ ስለ ዳንኩ ደግሞ አይመለስም ማለት አይደለም። ሰሞኑን ሲናገር ነበር ዶክተር አኗኗራችንን እንደጀመርነው ካልቀጠልንበት ስኳሬ ጠፍቷል ብዬ ዛሬ እኔ ወደኋላ ተመልሼ እንጀራውም ወደ ነበረው መመለስ ከሆነ መመለሱ አይቀርም። ስለዚህ መጠንቀቅ አለብን። እንጠንቀቅ ነው የምለው። በጣም አድርጌ ነው የማመሰግነው ዶክተር ቤሪ። እውነት ለመናገር በእጅ ያለ ወርቅ ነው የሆነብን። እኔ መጀመሪያ ፋሲልን ሳናገረው በጣም በሚገርም ሁኔታ ሰው ነው የጠቆመኝ። እንደዚህ በምን እንደከሳ አያውቁም። አንድ ወዳጄ ነው እውነት ለመናገር ይሄ ሰው በጣም የሚገርም አይነት ውፍረት ነበረው እና በአጭር ጊዜ ውስጥ ተቀይሮ አይተነዋል። እስቲ ለብዙዎች ሊጠቅም ይችላል አናግሪው ብሎ እዛው አካባቢው ላይ የሚኖር ሰው ነገረኝ። ከዛ በኋላ አገኘሁትኝ በስልክ ሳወራ በጣም ደነገጠ። በጣም ገረመውና ነገረኝ በምን እንደከሳ እና እኔ ዶክተር ቤሪ እኔ ጋር መጥቶ እስቲ ሰዎች ጋር አስተዋውቂኝ ብሎ አይደለም፣ እንደው ሚዲያ ላይ መውጣት አይፈልግም ነበረ። ዝም ብሎ በራሱ ስራውን ይሰራል እንጂ ኢንተርቪው ሰጥቶ ማያውቅም ነበረ። አንዴ ነው ሁለቴ ኢቢኤስ ላይ ቀርቦ ነበርና እኔ ነኝ እንደውም እንዲመጣ ጎትጉቼ ብዙ ሰው ይጠቀማል። በተለይ ከኢትዮጵያ ውጭ የምንኖር ሰዎች በምግብ እየተጎዳን ነው። ምን እንደምንበላ አናውቀውም። እንደ ልብ ይገኛል ይሄ ስኳሩ ምኑ ሁሉ ነገር ብዬ ነው። በኋላ ግን ብዙ ሰዎች እየተጠቀሙበት ነው እና ለዛ ነው ጉጉታችን አንቺ እንዳልሽው እሱን ፕሮሞት ለማድረግ ለሌላ ነገር አይደለም። ዋይኖት በቃ እኛ ኢትዮጵያውያኖች ነን፣ መረጃ አንቀባበልም። ቅድም እንዳልሽው ነጮቹ ጋር ብቻ አይደለም ያለው ወይም ሌላ ዜጎች ጋር ብቻ አይደለም። በምን ከሳ ስትያቸው ምናልባት በመርፌ ከስተው ከሆነ በራሳቸውም ስለማይኮሩ ችግር እኮ የለውም። በምንም ክሺ ምንም ችግር የለውም። ግን እንደ ግለሰብ ይሄ የራሴ ሚስጥር ነው ብለው ስለሚያስቡ አይነግሩሽም በምን እንደከሱ፣ ወይ ደግሞ ቀይረው እውነቱን አይነግሩሽም፣ ቀይረው ነው የሚናገሩት። ከዛ ይልቅ ግን እንደዚህ በግልጹ እኔ ስለጠቀመኝ ዶክተር ቤሪ ብቻ አይደለም ሌላም ነገር እንደዚህ በህይወታችን የጠቀመን ነገር ከዝቅ ካለ ስራ ከፍ ያለ ስራ ላይ የደረስንበት መንገድ ካለ ይሄ ዩቱብ ቻናል የሚሰራው ያንን ነው። ኑ መረጃ እንቀያየር። አሁን ዓለማችን በሶሻል ሚዲያ በቴክኖሎጂው በተመሰረተው ፕላትፎርም አንድ ሆነናል። አንቺ ያለሽው ኖርዌይ ነው፣ እኔ ያለሁት ካናዳ ነው፣ ዶክተር ቤሪ ያለው ኢትዮጵያ ነው፣ ፋሲል ያለው አሜሪካ ነው። ግን ሁላችንንም አንድ አድርጎን በየአቅጣጫ ኢንፎርሜሽን እንዲደርስ ሆኗል። ስለዚህ መለያየት ቀርቷል። በጣም ተገናኝተናል እና ከመላው ዓለም ያላችሁ ሰዎች መረጃ እንቀያየር። ለምን ብለን ዝም ብለን እንዲጭንቅ ብለን አሁን ወርቂቱ ዶክተር ቤሪን ባታገኘው እስቲ ስሚው ብላ እህትሽ ናት መነሻ፣ እሷን በጣም ልትመሰገን ይገባታል። አምናበት ዶክተር ቤሪ እዩ ባትልሽ ኖሮ በቃ በዛው አቅጣጫ ህይወትሽ አደጋ ላይ የደረሰ ልጆችሽን ያለ እናት የምታስቀሪበት መንገድ ላይ ነበርሽ። እውነት ለመናገር ከዛ መንገድ ላይ የመለሰሽ እና ሌሎችም ልክ እንደዚሁ ሌላ ችግር ውስጥ ድንገት ወደቀና ሞተ የሚባል ነገር የለም። በውስጣችን ስር ሰዶ አንቺ አሁን አልተናገርሽም ይሄኔ ለብዙ ሰው እንደዚህ ያለብኝ ልክ አይንሽን ግን ድንገት አይንሽ ሽፍን ብሎ ቢሆን ኖሮ ድንገት እኮ ነው አይኗ ሽፍን ያለው ነው የምትባየው ስላልተናገርሽ። ወይም ድንገት ውድቅ ብለሽ ያኔ ቀርተሽ ቢሆን ያኔ ድንገት አይገርምም ትናንትና ስራ ነበረች ከዛ በኋላ ወደቀች ነው የሚሉሽ። አንቺ ግን ውስጥሽ የነበረውን ስትራግል አንቺ ይቻልሽ የምታውቂ። ስለዚህ ዛሬ ይሄንን የምታዳምጡ ሰዎች ዶክተራችሁ ስኳር አለባችሁ ያላችሁ፣ የተለያየ ነገር አለባችሁ ያላችሁ፣ እግዚአብሔር ሲፈጥረን ከመድኃኒት ጋር የፈጠረን መድኃኒቱ ምግብ ነው፣ ገዳይም ነው አዳኝም ነው። ስለዚህ ምግብ እየበላሽ ትታመሚና ራሽን ስትገይ ነበረ። አሁን ደግሞ ለአንቺ የሚስማማ
ከጤናሽ ጋር የሚሄድ ምግብ ታዞልሽ ህይወትሽን አትርፈሻል። ይሄንን ነው ማለት የምፈልገው። ራሳችንን እንመልከት። ተስፋ አለ። ተስፋ የቆረጣችሁ ካላችሁ ወርቂቱ ናት ዛሬ ተስፋ ልትሰጣችሁ ነው የመጣችሁ። ላመስግነው ዶክተር በሪን። በዛውም ደግሞ እንደኔ ተስፋ የቆረጡ ሰዎች፣ በላይ የበሽታ ዜና ያስጨነቃቸው ሰዎች ግድ የላችሁም፣ መፍትሄ አለ፣ እኔም ድኛለሁ ለማለት ነው አይደለም? አዎ፣ በትክክል ገልጸሻል። እውነት ነው። እኔ ድኛለሁ። እኔ በዳንኩት መንገድ ደግሞ ሁላችሁም ተጠቀሙበት ነው። መረጃ አንደባበቅ፣ ከምንም በላይ አንደባበቅ፣ እውነቱን እንነጋገር። ትላንት እዛ ጋር አንድ እህቴ ስትጠይቅ ሰምቼ እኔ እሷ ጋር ደውዬ ወይን እንዴት ሆነች ዳንሽ ብዬ ብጠይቃትና አይ አላቅም ብትል እሷ ላታቅ ትችላለች። እኔ ግን የት እንደነበረች አውቃለሁ፣ በምን እንደዳነች አውቃለሁ። አንደባበቅ፣ በቃ አንወሻሽ፣ እውነቱን እንነጋገር። አንከፍልበትም አይደል? አንከፍልበትም፣ ምንም ነገር አንከፍልበትም። እኔ መጥቼ ወይ እንደዚህ ነው ተጠቀሚበት ብዬ ብልሽና ብትጠቀሚበት ምንም የምጎዳው ነገር የለኝም። አንቺ ለሌላ ሰው አሁን ፋሲል መጥቶ ትልቅ ትምህርት ነው ሰጥቶ ነው የሄደው። በጣም ትልቅ ትምህርት። በጣም ብዙ ሰው ነው ፋሲልን አይቶ ይሄንን ሰውዬ ታውቂያለሽ ወይ ያለኝ ሰው አለ። አዋቃለሁኝ፣ ተጠቀሙበት፣ ትልቅ ምሳሌ ይሁነን እያልኩኝ ሁሉ ለሁሉም ሰው እላለሁኝ፣ እናገራለሁኝ። እኔ ደግሞ ሁሌ ነው የዶክተርን ቪዲዮ ለማውቀው ሰው ሁሉ ሼርም አደርገው። እውነት ለመናገር ሼር አደርጋለሁኝ። ሼር ከማድረግ ወደኋላ አልልም። ቢያዩት ይዩት፣ ባያዩት የራሳቸው ጉዳይ ነው። ይጠቀሙበት፣ እንጠቀምበት። ለምን እሱ ሰርቷል፣ ደክሞበታል፣ አምጥቷል ወደፊት ለፊት ድነን ደግሞ እኔ ደግሞ ድኜ በራሴ አይቼዋለሁ ስላየሁት ነው ለሌላው ለሱ ምስክር መሆን የሚችል ሰው ነኝ። ለምን አይንሽ ልጠፋ ነው 4 ነገር እስቲ በአንድ ጊዜ አስቢ። አይንሽ ላይ ስኳር መጥቷል፣ ፋቲ ሌቨር አለብሽ፣ ኮሌስትሮል አለብሽ፣ ስኳር አለብሽ። እስከ ዛሬ መኖሬን ራሱ አላቅም ነበር። የቀረው አንድ ነገር ብቻ ነበር ያልሰማው ዜና። እሱ ምንድነው? ደም ግፊት። እሱ የሚመጣ ነበር እስከ ዛሬ ድረስ ብቆይ ኖረው ማለት ነው። ስለዚህ ሰዎች ተጠቀሙበት፣ ይጠቀሙበት፣ ይዳኑበት፣ ያዳምጡት ቪዲዮን። እኔ አጋጣሚ ነው እህቴ ልጠቅምሽ ይችላል እስቲ ሞክሪው ብላ እሷ ይላከችልኝ። እውነትም አየሁኝ። መደወል ስላለብኝ ደወልኩለት፣ አወራሁት። ዳታሽን አሰርተሽ ላኪ ነው ያለኝ። ያ ዳታ ተሰርቶለት ሄደ፣ ሰርቶ ሰጡኝ። በቃ ሰጡኝ፣ ተጠቀምኩበት። ለውጡን በራሴ ላይ አየሁት። እንቅልፍ አልነበረኝም። በጣም 2 ሰዓት እና 3 ሰዓት ብቻ ነበር ስተኛ የነበረው። ከዛ እንቅልፌ ጠፋ ነበረ። ያ ሁሉ ተስተካከለ። ቀን ሁሉ አሁን ገብቼ ብተኛ ሁሉ ደስታዬን አልችልም። እና እንትን አክቲቭ ነኝ፣ በጣም አክቲቭ ነኝ። በጣም ስራ ሰራለው፣ አገልግሎት አለኝ። ከልጆች ጋራ ወደዚህ ላለሁኝ፣ ጉባኤ አለ፣ ብዙ ነገር የማከናውናቸው ነገሮች አሉ። ለዛ ሁሉን አድርጌ ምንም አይነት ድካም የለኝም። ፈጣሪ አምላክ የተመሰገነ ይሁን። ምንም እንትን ወክ ሄዳለሁኝ፣ ምንም ያለ ምንም እንትን ፉል ኤነርጂ ነኝና ሰዎች ከተጠቀምንበት እሳቸው ምሉትን ነገር በትክክል ከሰራንበት የማንድንበት ነገር የለም። እሱ ለኔ ትልቁ ነገር ዶክተር ቤሪን ከኤቢሲ ላይ ያየሁት በማንም ሰው ላይ አልሰራም፣ በራሱ ሰውነቱ ላይ ነው ሰርቶ እንኩ ብሎ ያመጣ፣ ተጠቀሙ ብሎ ያመጣ። ያንን ደግሞ እኛ ሌላ ሰው ላይ አላየንም። በሰለጠኑ ሀገሮች ላይም እየኖርን ያየነው አላየንም። ምናልባት በአይጥ ወይም በውሻ ወይም በድመት ላይ ሞክረው ይሆናል። ያንን አይቶ ነው ወደኛ የሚያመጡት። የመድኃኒት ከምንም በላይ ደግሞ የመድኃኒት ባሪያ ሆነን ከምንኖር የምግባችን ባሪያ ሆነን ብንኖር የተሻለ ነው።
ለምግቡ ብንገዛ የተሻለ ነው። አኗኗራችንን ቀይረን የሚሰጠንን የምግብ ቅያሬውን ተጠቅመን ህይወታችን ብንቀጥል የተሻለ ነው። እውነቴን ነው። ዛሬ እንደዚህ ማወራሽ ትላንትና እንደዛ አይነት ሰው አልነበርኩ። አቅሙም የለም እንደዚህ ለማወራ የለኝም። በዚህን ሰዓትም የለኝም። ድብርት ውስጥ ነበርኩኝ እና እንጠቀምበት። እንየው፣ ቪዲዮዎቹን እንየው፣ እናማክረው፣ እንጠይቀው። ጥያቄ ጠይቁኝ ይላል፣ እንጠይቀው፣ እንስራበት፣ እናግዘውም ጭምር። እንደሱ አይነት አንድ አጋዥ እንኳን ቢያገኝ እላለሁኝ አንዳንድ ጊዜ አንድ እንደሱ አይነት ዶክተር ቢያገኝ የሚረዳው ሰው እላለሁኝ። እውነት ለምንድነው ብቻውን ሆነ ብዬ ስለማስብ ነው። ይሄ የግል አስተሳሰብ ነው እና እሱም ፈጣሪ አምላክ እድሜን ይስጠው። ሁላችንም በመላው ዓለም ላይ ያለ ነው። አንለያይ፣ አንደባበቅ፣ ምስጥር አናድርገው። በቃ ይሄ አደባባይ ላይ የምታይ ነገር ነው። ነገ አንድ ሰው ፓራላይዝ ቢሆን፣ አንድ ሰው አይኑ ቢጠፋ፣ የሆነ ነገር ብንሆን ከምናዝን ዛሬ ያለንን ነገር ተካፍለን እንጠቀምበት፣ እንስራበት ነው የምለው። በጣም ነው ለወገን በጣም ነው ወርቅዬ፣ ስለመጣሽም በጣም ደስ ብሎኛል። በእኔ በኩል ለዛሬ ጥያቄ ጨርሻለሁ። በቀጣይ በዚሁ ዛሬ ባተወያየንበት ላይ ዶክተር ቤሪን የምጋብዘው ይሆናል። ጥያቄ ካላችሁ ከስር አስቀምጡልኝ ለዶክተር ቤሪ። እዚህ ላይ ጋብዘነው አጠር ያለ ቪዲዮ ይዘንላችሁ እንመጣለን። እንዴት ነው እሷ ላይ የሰራው የሚለውን እንጋብዘዋለን። እሱ ደግሞ የሚለውንም እንሰማለን እና ለምን ብዙ እንደ ወርቅዬ በጣም ብዙ ሰዎች ስላሉ ስለምናቅ ምንድን ነው የሱስ ምክር የሚለው ከሱም እንሰማዋለን። በመጨረሻ ምናልባት የቀረብለሽ የምትይው ነገር ካለ እድሉን ልስጥሽ። በእኔ በኩል ጨርሻለሁ። ማመስገን ነው የምፈልገው። የቀረኝ ነገር ሙሉውን ስታፍ አመሰግናለሁ። የዶክተር ቤሪ ስታፍ እንዳለ ሁሉንም አመሰግናቸዋለሁ። በመቀጠል ውዷን እህቴን አሜሪካ ነገር ነው የምትኖረው ሜቲ ከመላው ቤተሰቧ ጋር በጣም አመሰግናታለሁ። ሜቲዬ እድሜ ለሷ፣ እሷ ናት ለዚህ አበቃችኝ። እሷ ቪዲዮን ባትልክልኝ ኖሮ እኔ ዛሬ በህይወት ላልኖር የምችል ነበረ። በጣም አመሰግናታለሁ። እድሜና ጤናን ስጣት። ዶክተር ቤሪ ደግሞ በጣም 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 ደግሜ ደጋግሜ በጣም ነው የማመሰግነው። እድሜና ጤናን ስጥህ ነው የምለው። በጣም አመሰግናለሁኝ። አንቺን ደግሞ እጅግ በጣም አመሰግናለሁ። በርቺ። እኛም ቪዲዮዎችሽን በማየት ሼር በማድረግ ላይክ በማድረግ የቻልነውን እናግዛለን። በጣም አመሰግንሻለሁ። አንቺ ነው እኔም አመሰግንሻለሁ። እዚህ ጊዜሽን ሰተሽ ይጠቅማል ብለሽ አንቺ ከኔ አልፎ ሌላ ሰው የሚያግዝ ከሆነ ለምን የራሴን ህይወት ሼር አላረግም? አመጣጤን ታምሜ ነበር እንዲሆኜ ነበር ማለት ቀላል ነገር አይደለም እንደዚህ ሚዲያ ላይ ወጥቶ። ነገር ግን አንቺ ምንም ማለት አይደለም፣ ቢሄድ ኖሮ እኮ ሄጃለሁ ማለት ነው። ስለዚህ ሌላው ከኔ ይማር ብለሽ ስለመጣሽ እግዚአብሔር ይባርክሽ። አንቺንም በጣም ነው የማመሰግንሽ። ባለቤትሽም መመስገን አለበት፣ ልጆችሽም መመስገን አለባቸው፣ ቤተሰቦችሽም፣ ሁሉም ከውድቀታችንም ስኬታችንም ጀርባ ብዙ ሰዎች አሉ። ብቻ የምንኖርበት ዓለም አይደለም ይመስለናል እንጂ እና በጣም ነው የማመሰግንሽ ዶክተር ቤሪ። ያው የሚታወቅ ነው። እኔ እንዳልኩት ነው ደጋግሜ እኔው ራሴ ነኝ ወደዚህ ቻናል እንዲመጣ ጎትጉቼ አሁን ቤተሰብ ሆኗል። በጠራነው ጊዜ እንደሚመጣ ምንም ጥርጥር የለኝም። ለምን የቻናላችን ቤተሰቦች በጣም ጨዋ፣ በጣም መማር የሚፈልጉ፣ ማዳመጥ የሚፈልጉ፣ መሻሻል የሚፈልጉ እንደሆኑ ሲያዩ አንድ ጊዜ እኛ ቻናል ላይ የመጣ ሰው ጉጉት ያድርበታል ሼር ለማድረግ የሚያውቀውን ነገር እና ለዛም ደግሞ ትልቅ ምስጋና ማመስገን እንፈልገው ይሄንን ቪዲዮ ላይክ በማድረግ ሼር በማድረግ የምታግዙንን የኪዲን ቤተሰቦች፣ የኪዲ ኢትዮጵያን ቤተሰቦች ከልቤ ላመሰግናችሁ ፈልጋለሁ። እናንተ ስለምታዩት፣ እናንተ ስለምትቀበሉት ነው ብዙ ሰዎች ልክ እንደ ወርቅዬ እየመጡ ታሪካቸውን እንድንማማር መድረኩ የተከፈተውና ሁላችሁንም በማመስገን እዚህ ላይ ማቆም ፈልጋለሁ። በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩልን።